ሃሌሉያ ሰላም ብያቻለሁ የአባቴ ብሩካን ቀጥታ ፕሮግራማችን እንጀምራለን። ይህ ከዓለም አቀፍ ከወንጌል ስርጭት ቤተክርስቲያን ነው። ቀጥታ ስርጭት ነው። አብረን ጥቂት ጊዜ እየጸለየን እግዚአብሔርን ቃል እየተማረን እናሳልፋለን። እየገባችሁ ያላችሁ ደግሞ ለሌላ ሼር እንድታርጉ ጥቂት ደቂቃ ሰዎችን እንጠብቃለን። ሁሉም ያልፋል እኔስ ኢየሱስ የገባችሁ ያላችሁ ለሌላ ሼር አድርጉ። ዛሬ የምንማረው እግዚአብሔር ቃል የሰይጣን ብርታትና የሰው ልጆች ውድቀት በሚለው እግዚአብሔርን ቃል እንካፈላለን። ጌታ የተባረከውን ቀጥታ ወደ ፕሮግራሙ እንገባለን። እስቲ እግዚአብሔር እንዲያስተምረን ሁላችን ባለንበት ስፍራ ሆነን እንጸልያለን። እንጸልይ። አምላካችን ሆይ ስለዚህ ሰዓት እናመሰግናለን። ስምህ የተባረከ ይሁን። አሁን ቃልን አንተ ያስተምረን። ሁላችን ወደ አንተ ፊት ቀርበናልና የቃልን መገለጥ ለእያንዳንዳችን እንድትከፍትልን ጌታ እንድትጨምርልን ሰማትን ከፍተ እግዚአብሔር እንድትናገርልን ዘንድ እንለምናለን። ክፉ ሁሉ ይታሰር፣ ከኛ ጋር ሁን፣ አትለየን። በኢየሱስ ስም አሜን። ጌታ የተባረከ ይሁን። እንግዲህ ዛሬ አብረን እግዚአብሔርን ቃል እንካፈላለን። የእግዚአብሔር መልካም ጊዜ አሳልፎ ይሰጠናል። በርካታ ርዕሶች ላይ አብረን እንጸልያለን። ቀደም እንደተናገርኩት ዛሬ የምንማረው የሰይጣን ብርታትና የሰው ልጅ ውድቀት በሚለው እግዚአብሔርን ቃል አካፈላለሁ። ስለዚህ ወገኖቼ አሁን ባላችሁ ስፍራ ላይ ለጸሎት በሚመቸው ስፍራ ላይ ሆኑ። እግዚአብሔርን ቃል ለመካፈል በምትችሉ ስፍራ ላይ ሆናችሁ ጫጫታ በሌለበት ጸጥ ባለበት ስፍራ ሆናችሁ ጥቂት እግዚአብሔርን ቃል ከኔ ጋር ሆናችሁ ብትካፈሉ ትልቅ እግዚአብሔርን ሐሳብ ታገኛላችሁ። ምክንያቱም እግዚአብሔር በብዙ መንገድ ይናገራል፣ ግን የሰው ልጅ አያስተውልምና ስለዚህ ሁላችሁም የእግዚአብሔርን ቃል በማስተዋል ለመስማት እንዲቻላችሁ ዘንድ ምቹ ቦታ ላይ እንድትሆኑ ጥሪን አቀርባለሁ። ጌታ ይባረክ። እንግዲህ ዛሬ ዕለተ ሮብ ነው። በዚህ ዕለት እግዚአብሔርን ቃል እንካፈላለን፣ እንጸልያለን። የገባችሁ ያላችሁ ለሌላ ሰው ሼር አድርጉ። አብረን እንጸልያለን። እግዚአብሔር ተአምራትን ያደርጋል፣ ድንቅ ያደርጋል። የታመሙትን ሰዎችን ይፈውሳቸዋል፣ የታሰሩትን ይፈታል። እግዚአብሔር ድንቅ እንደሚያደርግ ትልቅ ተስፋ አለኝ በጌታ። ቀጥታ እግዚአብሔርን ቃል እንካፈል። የሰይጣን ብርታትና የሰው ልጆች ውድቀት በሚለው ይህን ቃል ርዕሱን ለአንድ ደቂቃ አስቡ። የሰይጣን ብርታትና የሰው ልጆች ውድቀት። እንግዲህ ወገኖቼ ሰይጣን በዚህ ዘመን እጅግ ብርታትን አገኝቷል። ሰይጣን በተለይ በዚህ ዘመን በእኛ ዘመን እጅግ ብርቱ በሆነበት ኃይል ተነስቷል። ጉልበቱን አድሶ አቅምን አድሶ ነው የተነሳ። ሰይጣን በጣም በከፍተኛ ጉልበትና በከፍተኛ አቅም ተነስቷል። ግን ለሰው ልጆች ደግሞ ውድቀት ሆኗል። ይሄ እንዴት መጣ ብለን አብረን እናያለን። እንዴት እንደመጣ ከእግዚአብሔር ቃል አብረን ማት እንችላለን። ሰይጣን ብርታትን እንዴት ሊያገኝ ቻለ? ቀድሞስ ብርታት ነበረውስ አሁን በእኛ ዘመን አገኘ ወይስ በሚለው በእግዚአብሔር ቃል ራሱን ይሄ ብርታት ከየት እንደመጣ በእግዚአብሔር ቃል አብረን ማት እንችላለን ወገኖቼ። የሰይጣን ብርታትና የግዛቱ ዳርቻው ምንጩ ከሁለት አቅጣጫ ነው ወይም ከሁለት በኩል ነው። ይደግማሉ። የሰይጣን የብርታቱና የግዛቱ ዳርቻው ምንጩ ከሁለት በኩል ነው። ዛሬ ሰዎችን ሁሉ ግዛቱ ውስጥ እየጣለ ነው። የስልጣኑን ወይም የግዛቱን ዳርቻውን እያሰፋ ነው። እጅግ እያሰፋ ነው። እጅግ ብርታቱንም እያሰፋ የግዛቱንም ዳርቻ ሰፊ ያደረገ ነው። ይህ ሁሉ ወደ ግዛት እንዲገባ ይህን ሁሉ ሰውን ሁሉ እንዲቆጣጠር ምክንያት ሆነባቸው ነገሮች ሁለት ነገሮች ናቸው። እነዛ ነገሮችን በዝርዝር እናያቸዋለን ወገኖቼ። ሰይጣን በዚህ ዘመን እጅግ በስልጣን እጅግ በግዛቱ እጅግ የስልጣን ዳርቻውና የግዛቱን ዳርቻ ሰፊ አድርጎታል። ዓለምን በሙሉ እየተቆጣጠረ ያለ የሰይጣን ግዛት። ለምንድነው ይሄ የሆነበት? ምክንያቱስ ምንድነው? መነሻውስ ከየት ነው? እንዴት ይሄን ሁሉ ጉልበት ሊያገኝ ቻለ? ስለራሳችሁ አስቡ። ይሄን ሁሉ አቅም የወደቀው ሰይጣን
የወደቀው ዲያብሎስ ይሄን ሁሉ ስልጣን አገኝቶ እንዴት ነው ዓለምን ሁሉ ሊቆጣጠር የቻለው? ይሄን ሁሉ ብርታት ከየት አገኘ? ይሄን ሁሉ አቅምን ከየት አገኘ? እስቲ አንደኛው ቅድም ብያቸዋለሁ የብርታቱና የግዛቱ የዳርቻው ስፋት አቅሙን ያገኘው ከሁለት በኩል ነው ብያቸው። አንደኛው ከሰው ፍቃድ ነው። አንደኛው ከሰው ፍቃድ በማስተዋል ስሙኝ። አንደኛው ሰይጣን ብርታት ያገኘው እንዲገዛ አቅም ያገኘው ከሰው ፍቃድ ነው። ፍቃድ ማለት ምን ማለት ነው? እስቲ ከእግዚአብሔር ቃል ላይ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣ ሴቲቱም ግን ተታላ በመታለል ወደቀች። እደግማለሁ፣ ሴቲቱም ግን ተታላ በመታለል ወደቀች ይላል። ይሄ እያወራ ያለው ስለ ሔዋን ነው። እግዚአብሔር አምላክ በኤድን ገነት ሕግ አስቀምጦ ነበር። እግዚአብሔር አስቀድሞ ሰውን ልጅ ሲፈጥረው ፍቃድ ሰጥቶታል፣ በነፃነት እንድንኖር። ፍቃድ ማለት በነፃነት የምንኖርበት ማለት ነው። በነፃነት እንደፈለገ እንድኖር እግዚአብሔር ፍቃድ ሰጥቶታል ለሰው ልጅ። ፍቃድ አስቀምጦለታል ለሰው ልጅ። ሴቲቷ ግን ሔዋን በገዛ ፍቃዷ በገዛ ሐሳቧ ፍቃዷን ለሰይጣን ሰጠች። ምንት ፍቃዱን ሰጠችው? የምትለውን እሰማለሁ፣ አድርግ የምትለውን አደርጋለሁ። ይሄ ፍቃድ ሰጠች። አስቀድማ ግን እግዚአብሔር አምላክ ባስቀመጠው ስፍራ እንደ እግዚአብሔር ፍቃድ እንዲኖሩ ነበር የእግዚአብሔር ዓላማ። አሁን ግን ፍቃዷን ለሰይጣን ሰጠች፣ ለዲያብሎስ አሳልፋ ሰጠች። ሴቲቷም ተታላ በመታለል ወደቀች ይላል እግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ። አያችሁ፣ ሔዋን የራሷን የገዛ ፍቃዷን ለሰይጣን ሰጠች። በዚህ ጊዜ ሰይጣን ብርታትን አገኘ። ሔዋንን እንዴት መግዛት እንደሚገባ አሳምሮ አወቀ። ሔዋንን እንዴት አድርጎ መቆጣጠር እንደሚገባው ፍቃድ ስላገኘ አሁን በራሱ ግዛት ውስጥ ሔዋንን ጣላት። እንግዲህ ሰይጣን ብርታትና የግዛቱን ዳርቻ ያሰፈው አንደኛው ብያችኋለሁ ከሰው ፍቃድ ባገኘው ፍቃድ ነው። ሰይጣን ምንም አቅም የለውም። እኛ ፍቃድ ካልሰጠን፣ የሰው ልጅ ፍቃድ ካልሰጠው፣ የሰው ልጅ የገዛ ፍቃዱን ካልሰጠው ምንም ሰይጣን ስልጣን የለውም፣ አቅምም የለውም፣ ጉልበትም የለውም፣ መግዛትም አይችልም። ነገር ግን የሰው ልጅ የገዛ ፍቃዱን አሳልፎ ከሰጠ ሰይጣን የመግዛት አቅም አለው፣ የመግዛት ጉልበት አለው። ምክንያቱም የሚገዛው የሰውን አቅም፣ የሰውን ጉልበት፣ የሰውን ፍቃድ ተጠቅሞ ነው። ሔዋን የመጀመሪያ ሰጠችው የገዛ ፍቃዷ ነው ለሰይጣን። የገዛ ፍቃዷን ለሰይጣን ሰጠች። ሰይጣን መቆጣጠር ጀመረ። ሰይጣን መግዛት ጀመረ። እሷን ከተቆጣጠረ በኋላ አዳምን አስገባ። እሷን ከተቆጣጠረ በኋላ አዳምን ደግሞ በራሱ ቁጥጥር ውስጥ አስገባ። አያችሁ፣ አሁን በዓለም ላይ እየሆነ ያለው የሰይጣን ግዛት በሙሉ ሰይጣን ሰውን ሁሉ እየገዛ ያለው ሰው በሰጠው ፍቃድ ነው። እኛ ፍቃዳችን ባንሰጥ ሰይጣን እኛን ሊገዛ አይችልም። ሰው ልጅ የገዛ ፍቃዱን ለሰይጣን ባይሰጥ ሰይጣን ሰውን የሚገዛበት ስልጣንም የለውም፣ አቅምም የለውም፣ ጉልበትም የለውም፣ ምንም ስልጣን የለውም። ሔዋን የገዛችው የገዛ ፍቃዷን ስትሰጥ እሷን መግዛት ጀመረ። የገዛችውን ፍቃድ የገዛ የራሷን ፍቃድ ስትሰጥ እግዚአብሔር ያለበሳትን ክብር ወሰደባት። እግዚአብሔር የሰጣትን ሞገስ ወሰደባት። እግዚአብሔር የሰጣትን ዝና ወሰደባት። ለራሱ ያደረገ ገዛት፣ አንበረከካት፣ ለራሱ ያደረገ። ሪሳችን የሰይጣን ብርታትና የሰው ልጆች ውርቀት በሚለው ነው አብረን እየተማረን ያለነው። ሰይጣን ብርታት ያገኘው ብያችኋለሁ ከሰው ፍቃድ ነው የመጀመሪያው። ስለዚህ እላችኋለሁ ለሰይጣን ምንም ጊዜ የገዛ ፍቃዳችሁን ካልሰጣችሁ እናንተን ሊገዛ አይችልም። ማንም ሰው የገዛ ፍቃዱን ለሰይጣን አሳልፎ ካልሰጣ
ሰይጣን እሱን ሊገዛውና ሊያንበረክከው አይችልም። ሰይጣን የሰውን ልጅ ሊያንበረክከውና ሊገዛው የሚችለው የሰው ልጅ የገዛው ፍቃዱን ሲሰጠው ብቻ ነው። እንዴት ነው የሰው ልጅ የገዛ ፍቃዱን የሚሰጠው? ሰይጣን በሚያቀርበው እውነት በመሰለው ግን ውሸት በሆነው ነገር ተታለው ፍቃዱን ይሰጣል። ሔዋን እውነት በመሰለው ግን ውሸት በሆነው ነገር ተታላ የገዛ ፍቃዷን ሰጣሰመችው። ፍሬ በበለሰ ሰዓት ላይ እንደዚህ ትሆናለሽ፣ እንደዚህ ትሆኛለሽ፣ ዓይንሽ ይከፈታል፣ እንደ እግዚአብሔር ትሆኛለሽ ሲል እሺ ብላ ፍቃዱን ሰጠች። የገዛ ፍቃዷን አሳልፋ ሰጠች። ወገኖቼ ሰይጣን ዛሬ ዓለምን ሁሉ ያሽከረከረ ያለው የሰውን ፍቃድ በመጠቀም ነው። ሰው የገዛ ፍቃዱን አሳልፎ ለራሱ ስለሰጠው ነው እንጂ እግዚአብሔር ሰይጣን ሰውን ልጅ አንበርክኮት እንዲገዛ ምንም ስልጣን አልሰጠውም። እሱን በመጨረሻ ላይ በሰፊው አስረዳቸዋለሁ። ስለዚህ የመጀመሪያው እኛ በሰጠነው በራሳችን ፍቃድ ሰይጣን እኛን ሊገዛ ይችላል። ስለዚህ ዛሬ እላችኋለሁ ማናችሁም ብትሆኑ ለሰይጣን ፍቃዳችሁን አትስጡ። እሸት በሉ። ለሚጠፋው ነገር ላይ አሁን ታይቶ እንደ ጤዛ የሚራገፈው ነገር አይታችሁ ለሰይጣን ፍቃዳችሁን አትስጡ። ኢየሱስን ሰይጣን አንድ ፍቃድ ጠይቆት ነበር። ይሄን ሁሉ እያየ ነው ይሄን ሁሉ ለአንተ ሰጣለሁ ብሎ ዓለምን ሁሉ በፊቱ አሳልፈው 40 ቀንና 40 ሌሊት ጾም ጸሎት አሳልፎ በደከመበት ሰዓት መጣና ከሰገርክልኝ፣ ካመለክልኝ፣ ከተከተልክልኝ ይሄን ሁሉ የምታየውን ዓለምን ሁሉ ለአንተ ሰጣለሁ አለው። አያችሁ ፍቃዱን ነው የጠየቀው። ኢየሱስ ክርስቶስን በምድር ላይ ባለበት ሰዓት ስጋ ለብሶ በተመላለሰበት ሰዓት ሰይጣን የኢየሱስን ፍቃድ ሊያገኝ አልቻለም። ኢየሱስ ክርስቶስ ፍቃዱን ሊሰጥ አልቻለም። የሚያምረው ነገር ዓለምን በሙሉ በፊቱ አሳለፈለት። ውብ የሆነው ነገር ሁሉ በፊቱ ማሳለፍ ጀመረ። ድንቅ ማሳየት ጀመረ። ብትሰግድልኝ፣ ብታመልክልኝ ይሄን ሁሉ ለአንተ ሰጣለሁ አለ። እስቲ ሰይጣን ምንም ፎቅ የሚባለው ነገር የለም። ሌላው ኮፒ እውነት መስሎ የሰውን ኮፒ አንስቶ ነው ፎቶ ኮፒ አንስቶ ነው ያመጣው በካሜራ ከሌላ ቦታ። እስቲ ሰይጣን በምድር ላይ የሰራው ፎቅ የታለ? የራሳችሁ ሰርቆ ለራሳችሁ ያሳያል። በምድር ላይ የሰይጣን የሚባል ነገር የለም። ሰውን በመዝረፍ ሰውን መልሶ ያታላል። ኢየሱስ ክርስቶስ ስገድ ባለበት ሰዓት አንተ ለአምላኬ ብቻ ስግደት ተብሎ ተጽፏልና ራቅ ከኔ ያለው። አያችሁ በቃል አሸነፈው። ኢየሱስ ፍቃዱን ስላልሰጠው ሰይጣን አፍሮ ሄደ። ሰይጣንን ማሳፈር የምትችሉት ፍቃዳችሁን በመከለከል ነው። እሱ የሚያመጣውን ጉርሻ አልቀበልም ስትሉ የሰይጣንን ፍቃድ ታፈርሳላችሁ። ኢየሱስ ክርስቶስን ስገድልኝ ስል ዓለምን ሁሉ በፊቱ ሲያሳልፍ ፍቃዱን ነው የጠየቀው። ስገድልኝ ፍቃድ ነው። ብሰግድ ኑሮ ኢየሱስ ክርስቶስን ይገዛው ነበር። ግን ኢየሱስ ክርስቶስ ፍቃዱን አሳልፎ ስላልሰጠው አፍሮ ሄደ። ሔዋን ግን እውነትን አስመስሎ ውሸትን ሲናገርላት ተታለለችና ወደቀች፣ ተሸነፈች። የገዛ ፍቃዷን ለሰይጣን አሳልፋ ሰጠች። ሰይጣን ብርታትን አገኘ። ወገኖች ሰይጣን በእናንተ ሰፈር አሁን ባለንበት ዘመን ብርታትን ያገኘው ዋናው የመጀመሪያው ነገር የሰው ልጆችን ፍቃድ ስላገኘ ነው እንጂ ምንም ሰይጣን ብርታት የለውም። ከሰማይ የወደቀ ነው። ተራ ነው። ሰይጣን ከእግራችን በታች የተረገጠ ነው። እድል ፋንታው ሲኦል ነው። ምንም ድርሻ የለውም። ስለዚህ ዓለም ሁሉ አሁን ተንበርክኮ ያለው ዓለም ሁሉ የተገዘለት ፍቃዱን ስላገኘ ነው እንጂ ሌላ ተአምር የለውም። ምንም ስልጣን የለውም። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ሰይጣን ብርታቱንና የግዛቱን ዳርቻ እንዲያሰፋ ያደረገው ሁለተኛው የመጀመሪያው የሰው ፍቃድ ብያችኋለሁ። ሁለተኛው እግዚአብሔር ለሰው ልጅ ከውድቀት በፊትና ከውድቀት በኋላ የሰጠው የነጻ ፍቃድ ነው። የነጻነት ፍቃድ ነው። እደግመዋለሁ። ሁለተኛ እግዚአብሔር ለሰው ልጅ ከውድቀት በፊትና ከውድቀት በኋላ የሰጠውን የነጻነት ፍቃድ ነው። ይህን ላስረዳችሁ።
ከውድቀት በፊት ውድቀት የሚባለው እግዚአብሔር ገና ሰውን ሲፈጥር ፍቃድ ሰጥቶታል በነፃነት እንዲኖር። ይሄን ያዙት። ሁለተኛ ሰው ልጅ ከወደቀ በኋላ ደግሞ ፍቃድ ሰጥቶታል። ምክንያቱም የገዛውን ፍቃድ ስለሰጠ እግዚአብሔር ደግሞ እንደገና አላጨናንቅህም፣ ሰው ሆይ በራስ ፍላጎት አዳም ሔዋን የገዛ ፍላጎትን ፍቃድን ለሰይጣን አሳልፈ ከሰጠይ እኔም ደግሞ አላጨናንቅህም ብሎ ፍቃድ ሰጥቶታል። እሴን እንመለከት። በትንቢተ ኤርምያስ ምዕራፍ 21 ከቁጥር 8 ላይ እግዚአብሔር እንደዚህ ይላል፣ እነሆ በፊታችሁ ሕይወትንና የሕይወትን መንገድና የሞትን መንገድ አድርጌያለሁ። እደግማለሁ። እግዚአብሔር እንደዚህ ይላል፣ እነሆ በፊታችሁ የሕይወትን መንገድና የሞትን መንገድ አድርጌያለሁ። አያችሁ፣ ፍቃድ ሰጠው እግዚአብሔር። ለሰው ፍቃድ ሰጥቶታል በምርጫ። ከፈለክ በሕይወት ባንተ ፍቃድ፣ ከፈለክ በሞት መንገድ ባንተ ፍቃድ መሄድ ትችላለህ። አላስገድድም፣ አንተ በነፃነት መሮጥ ትችላለህ ብሎ ፍቃድ ሰጥቶታል። እግዚአብሔር ከመውደቁ በፊት ሰው ልጅ ሳይወድቅ በፊትም ፍቃድ ሰጥቶታል ሲፈጥር። ከወደቀ በኋላም ፍቃድ ሰጥቶታል። ሰይጣን እንግዲህ እግዚአብሔር የሰጠውን ፍቃድ የፍቃድን ክፍተት ተጠቅሞ ነው አሁን ግዛቱን እያሰፋ ያለው። ምክንያቱም እግዚአብሔር አምላክ ለሰው ልጅ በምርጫ እንዲኖር ነው ፍቃዱን የሰጠው። የሕይወትን መንገድና የሞትን መንገድ በአንተ ፊት አድርጌያለሁ ፍቃድ ነው። ይህ የእግዚአብሔር ፍቃድ ነው። ሰይጣን ዛሬ በሰው ልጅ ላይ እየጨፈረ ያለው እነዚህን ሁለት ፍቃዶችን ስላገኘ ነው። መጀመሪያ ከእግዚአብሔር ፍቃድ አገኘ። እግዚአብሔር ለሰው የሰጠውን ፍቃድ አይቷል፣ ሰምቷል። በምርጫ ኑር ብሎታል ሰውን ልጅ። ይህን ምርጫ በመጠቀም ይህን ፍቃድ በመጠቀም የሰውን ልጅ በሙሉ ሰይጣን እየገዛ ያለ እያንበረከከው ያለው ሰው ሁሉ አሁን ቤቱን ዘግቶ ያለው የገዛ ፍቃዱን ለሰይጣን ስለሰጠው ነው። ሁለተኛ ሰው ከሰራው ኃጢአት ከሰራው ክፋቱ የተነሳ እግዚአብሔር ለሰው ልጅ ፍቃድ ከሰጠው ከፍቃድ ክፍተት የተነሳ ነው ሰይጣን ዛሬ ዓለምን ሁሉ እየገዛ ያለው። አስተውሱ፣ እግዚአብሔር ከውድቀት በፊትም ሰው ሳይወድቅ በፊትም ፍቃድ ሰጥቶታል። ምክንያቱም በኤድን ገነት ላይ የሕይወትን ዛፍና የሞት ዛፍ አስቀምጧል። ከዚህ በበላይበት ቀን ትሞታለህ፣ ከዚህ ባልበላይበት ቀን በሕይወት ትኖራለህ ብሎታል፣ እንደፈጠረ ማለት ነው። ስለዚህ ጥንቃቄ አድርግ ብሎታል ሰውን። ከመውደቁ በፊት እግዚአብሔር አምላክ ፍቃድ ሰጥቶታል። ከወደቀ በኋላም ደግሞ ፍቃድ ሰጥቶታል። እንግዲህ መርጠ ገብታልና የሕይወት መንገድ ያው የሞት መንገድም ያው ምረጥ። የገዛ ፍቃድን ለሰይጣን ሰጥተሃል፣ እኔም ደግሞ ላንተ ፍቃድ ሰጥሃለሁ፣ ምርጫው ባንተ እጅ ነው ብሎ እግዚአብሔር ለሰው ልጅ ፍቃድ ሰጥቶታል። በዚህ ምክንያት ነው እንግዲህ ሰይጣን ዛሬ የግዛቱንና የብርታቱን ግዛት ስልጣኑን እጅግ ያሰፋ፣ የግዛቱን ዳርቻ እጅግ ያሰፋ፣ እጅግ አስፈሪ የሆነው ጀግና የሆነው ብርቱ የሆነው እንደ አምላክ ሆኖ ራሱን ያጋነነው ሰይጣን ያንተንና የኔን ፍቃድ ስለተጠቀመ ነው እንጂ ምንም ሰይጣን አቅም ጉልበት ስልጣንም የለውም። እግዚአብሔር አምላክ የተባረከው ጌታ የተባረከው። እንግዲህ እነዚህን ሁለት ነገሮችን ተጠቅሞ ሰይጣን ዓለምን ሁሉ እየገዛ አለ። የመጀመሪያ የሰውን ፍቃድ በመጠቀም፣ ሁለተኛ እግዚአብሔር ለሰው ልጆች የሰጠውን ከመውደቅ በፊትና ከውድቀት በኋላ ያለውን እግዚአብሔር የሰጠውን ፍቃድ በመጠቀም ነው ሰውን ሁሉ እየገዛ ያለው ወይም ዓለምን በሙሉ እየገዛ ያለው። እንግዲህ ሰይጣን በሰባት ነገሮች በሰው ልጆች ይታመናል። ሰይጣን በሰባት ነገሮች በሰው ልጆች ይታመናል። እደግማለሁ፣ ሰይጣን በሰባት ነገሮች በሰው ልጆች ይታመናል እያልኩ አለው። ሰይጣን በሰባት ነገሮች በሰው ልጅ ይታመናል እያልኩ ነው። ዛሬ ይህን ስፍራ ሲያስተምር እያንዳንዱ ሰው ራሱን እንዲፈትሽ ጥሬን አቀርባለሁ፣ ከኔው ጭምር ማለት ነው። እነዚህ ሰባት ነገሮች ሰይጣን የሚተማመንባቸው ነገሮች በእናንተ ውስጥ አሉ ወይ?
በእናንተ ቤት ይገኛል ወይ በእናንተ ህይወት ይገኛል ወይ ራሳችሁ እንድታዩ አንደኛው ሰይጣን በሰው ልጅ ከሚተማመናቸው ነገሮች ለራሱ ለመጠቀም ማለት ነው የራሱ እንደሆኑ የኔ ናቸው ብሎ ከሚታመነው ከሰባት ነገሮች አንደኛው እንደራሱ አምላኩን ከዳተኛ በመሆኑ እንደራሱ አምላኩን ከዳተኛ በመሆኑ አያችሁ እንደራሱ ሰይጣን አምላኩን ኪዶ ነው ከሰማይ የወረደው የፈጠረውን ሰይጣን የተፈጠረ እንጂ ፈጣሪ አይደለም ፍጡር ነው ሰይጣን እግዚአብሔር ነው የፈጠረው እግዚአብሔር ራሱን እንዲያገለግል ነው የፈጠረው በሰማይ እግዚአብሔርን እንዲያገለግል እግዚአብሔር ለራሱ የፈጠረው የእግዚአብሔር ሰራተኛ ነበር ሰይጣን እንግዲህ ይህ ሰይጣን እንደራሱ አምላኩን ሰው ልጅ ከዳተኛ በመሆኑ ያምነዋል በዚህ ያምናል ከዳተኛ በመሆኑ ክደተኛ በመሆኑ ይቅርታ እንደራሱ አምላኩን ክደተኛ በመሆኑ ሰው ልጅ ያምናል ሰይጣን በዚህ ይጠቅመኛል ወይኔ መንግስት ቢጠራው ወደ መንግስቴ ቢያስገባው ይጠቅመኛል ብሎ ሰይጣን ሰው ልጅ ያምናል ለምሳሌ በዮሐንስ ወንጌል ምዕራፍ 18 ቁጥር 5 ላይ የናዝሬቱ ኢየሱስን በመካድ አሳልፎ የሰጠው ይሁዳ ደግሞ ከነሱ ጋር ቆሞ ነበር ይላል ይሁዳ እግዚአብሔር ከጠራ ኢየሱስ ክርስቶስ ከጠራቸው ሰዎች ከ12ቱ ደቀ መዛሙርታት አንዱ ነው እንግዲህ ይሄ ይሁዳ እግዚአብሔር አምላክ ሲጠራው ለመልካም ዓላማ ነው ኢየሱስ ሲመርጠው የመጀመሪያው ለዘላለም ሕይወት ነው በሁለተኛ ደረጃ ላይ ህዝቡን እንዲያገለግል ነው ኢየሱስ ክርስቶስ መርጦ ሲጠራው ይሄ ይሁዳ ኢየሱስ ክርስቶስን ኪዶታል ሰይጣን ለዚህ ነው ቅድም ያልኩት እንደራሱ አምላኩን ከዳተኛ በመሆኑ ሰውን ያምናል ኢየሱስን ካደው አብሮ የበላ አብሮ ያገለገለ ካደው አሳልፎ ሰጠው ማን ይሁዳ ኪዶታል የሰውን ልጅን ሰይጣን የሚያምነው በዚህ ነገር ነው ሰው ልጅ ከዳተኛ ስለሆነ ያምነዋል ክደተኛ ስለሆነ ካጂ ስለሆነ አምላኩን የሚክድ ስለሆነ አዳም ኪዶ ነው እግዚአብሔር የተናገረውን ቃል ሔዋን ኪዳ ነው አትግቡ ያለውን ቦታ የገቡት ስለካዱን እምቢ ስላሉ ነው ለራሳቸው ጥቅም ብሎ ከእግዚአብሔር ያሳወጡ ለራሳቸው ነገር ብሎ አምላክ የሰጣቸውን ሕግ ተላልፎ ሄዱ ይህ ማለት ነው መተላለፍ ማለት እግዚአብሔርን መካድ ማለት ነው የእግዚአብሔርን ሕግ ማለፍ ማለት እግዚአብሔርን መካድ ማለት ነው ወይም ክደትን መፍጠር ማለት ነው ሰይጣን እንግዲህ ይሁዳ ልብ ገባ ይላል አያችሁ ሰይጣን ሁሉ ቀን ወደ ሰው ልብ የሚገባው ሰው ልጅ ከዳተኛ ስለሆነ ነው ልጠቀመው ስለፈለገ ነው ቅድም ብያቸዋለሁ ሰይጣን ዓለምን ሁሉ አሁን እየገዛለው ብርታት ከየት መጣ ለተባለው ነገር ምላሽ ሰጥቻቸዋለሁ የሰው ፍቃድ ስላገኘ ነው እዚህ ጋር ይሁዳ ኪዶታል ይሁዳ ባይክደው ኑሮ ኃይል አገኝቶ ኢየሱስ ክርስቶስን ለሞት የሚወስድበት መንገድ የለም እንግዲህ ከክደት ህይወት ጌታ ይጠብቀን ሁለተኛ ሁላችን በማስተዋል እንሰማለን ሁለተኛ እንደራሱ ለአምላኩ ታማኝ ባለመሆኑ እያልኳለሁት በሰባት ነገሮች ሰይጣን በሰው ልጅ ላይ ይታመናል ሁለተኛ እንደራሱ ለአምላኩ ታማኝ ባለመሆኑ ሁለተኛ ታማኝ ባለመሆኑ ሰው ልጅ ሰይጣን በዚህ ያምናል ለአምላክ ታማኝ ባለመሆኑ ሰይጣን ያምነዋል ይህ ሰባቱ ሙሉ የይሁዳን ህይወት ያካትታል እናንተ ማንበብ ያለባችሁ ዮሐንስ ወንጌል ምዕራፍ 18 እና 21 ሙሉን አንብቡት እንግዲህ ሰይጣን ሰውን ከሚያምናቸው ነገር ሁለተኛው እንደራሱ ለአምላኩ ታማኝ ባለመሆኑ
ሰይጣን ሰው ልጅ በዚህ ያምናል። ሰው ልጅ ለእግዚአብሔር አይታመንም። አዳምና ሔዋንን እግዚአብሔር በኤድን ገነት ሲያስቀምጠው ታማኞች ሆኖ እንዲኖሩ ነው። ግን ለሱ ታማኞች ሆኖ አልተገኙም። ይሁዳ ለአገልግሎት እግዚአብሔር ኢየሱስ ክርስቶስ ሲጠራው ታማኝ ሆኖ እንዲያገለግለው ነበር። ነገር ግን ታማኝነትን አጎደለና ብርን አየ፣ የሚጠፋውን ነገር አየና ለኢየሱስ ታማኝ ከሚሆን ለአምላኩ ታማኝ ከሚሆን ለሰይጣን ታማኝ ሆነለት። ኢየሱስን አሳልፎ ሰጠው። በማዕድ እየበላ እያገለገለ ኢየሱስን አሳልፎ ሽጦታል ይሁዳ። ሰይጣን ሁለተኛው የሚታመነው ሰው ልጅ ታማኝ ባለመሆኑ ነው። ለማን? ለአምላኩ ታማኝ ባለመሆኑ ሰይጣን ያምነዋል። ስለዚህ ካመነ በኋላ ምንድነው የሚያደርገው? ለራሱ ይጠቀማል። ሰይጣን ያሳምናል፣ አሳምኖ ለራሱ ይጠቀማል። ሰይጣን አንቺን ያሳምንና ለራሱ ነው የሚጠቀመው። እኛ ለአምላክ ታማኝ መሆኑን ስንቀር ታማኝነታችን ስናጎል ሰይጣን ወደ ራሱ ይስብና ወደ ራሱ መንግስት አስገብቶ ለራሱ ይጠቀማል። ሁለተኛው ሰይጣን ከዚህ ብርታት ነው የሚያገኘው፣ አቅም የሚያገኘው ከዚህ ነው። እንግዲህ ዛሬ ራሳችሁን ፈትሹ። ታማኝነታችሁ ሲጎል ከሰይጣን ወዳጆች እየሆነን ነው ማለት ነው። ሰው ታማኝነቱን ሲቀንስ ለአምላኩ ታማኝ መሆኑን ሲቀር በሰይጣን ግዛት ወይም በሰይጣን መንግስት እንዳለ ራሱ ማወቅ አለበት። ሰው ልጅ ሰይጣን ያምነዋል ታማኝ ባለመሆኑ። ያገለግለኛል ያምነዋል፣ ለኔ ይሆናል ብሎ ያይን ይሰራል ብሎ ሰይጣን ሰው ልጅ ያምናል። ምን? ታማኝ ባለመሆኑ። አባቱን ይክዳል ሰው ልጅ፣ ወንድሙን ይክዳል፣ ጎረቤትን ይክዳል። ትላንት ታማኝ የነበረው ጎረቤት ዛሬ ለጎረቤቱ ታማኝ አይሆንም። ትላንት ታማኝ የነበረው ለአባቱ ለእናቱ፣ ትላንት ታማኝ የነበረው ባል አይሆንም፣ ለሚስቱ አይሆንም፣ ሚስትም ለባሏ ታማኝ አትሆንም። ታማኝነታችን ባጎደልንበት ቁጥር የሰይጣን ወዳጆች እየሆነ እንዳለን ማወቅ አለብን። ስለዚህ ታማኝነት በጎደልበት ቁጥር በሰይጣን መንግስት ስር እንዳለን ማወቅ አለብን። ሰይጣን እንግዲህ ሰው ልጅ ታማኝ ባለመሆኑ በዚህ ሰው ልጅ ያምናል። ሶስተኛ እንደራሱ የአምላክ ስልጣን ክብር በክፋት ለራሱ ፈላጊ በመሆኑ ያምናል። እደግማለሁ። ሶስተኛ እንደራሱ የአምላክ ስልጣንን ክብር በክፋት ለራሱ ፈላጊ በመሆኑ ያምናል። ሰማችሁ? ሰይጣን ከሚያምነው ሰው ልጅ ከሚያምነው ሶስተኛ የአምላክን ስልጣን ለገዛ ክብርን ለገዛ ፍቃዱ ለራሱ ለማዋል ሰው ልጅ ስለሚፈልግ ሰይጣን በዚህ ያምናል። ስለዚህ ለሚፈልገው ስልጣን ያቀርብለታል፣ ያሳያል። ለአዳምና ለሔዋን ስልጣን ነው ያሳየው። እንዴ ይሄን ብትበሉ እኮ አይኖቻችሁ ይከፈታል፣ እንደ እግዚአብሔር ትሆናላችሁ፣ በቃ እንደዚህ ጀግና ትሆናላችሁ፣ ዓለምን ሁሉ ትገዛላችሁ አለ። እውነት አስመስሎ ውሸትን አቀረበላችሁ። ሰይጣን አደገኛ ጋዜጠኛ ነው። አደገኛ ለፍላፊ። አንተ አንድ ቃል ተናግረ እሱ ሺህ ቃል ይናገርልሃል። አንተ አንዴ አንተን ያስጀምራል፣ እሱ ግን እልፍ ቃል ይናገርልሃል። አየህ? ሶስተኛ ሰይጣን ሰውን ከሚያምናቸው ነገሮች የአምላክን ስልጣንና የአምላክን ክብር ሰው ልጅ በክፋት ለራሱ ፈላጊ በመሆኑ ያምነዋል። ስለዚህ በዚህ በስልጣንና በክብር ያታለውና ሰይጣን የሰውን ልጅ ወደ ገዛ መንግስቱ ያስገባል፣ ወደ ገዛ ስልጣኑ ስር ይጥለዋል። መጀመሪያ ሰው ልጅ ፍቃዱ ሰጥቶታል። ሁለተኛ ደግሞ እግዚአብሔር ሰጠው ፍቃድ አለ ለሰው ልጅ ያን ተጠቅሞበታል። ከዛ ሰው ልጅ ስልጣን ፈላጊ ነው። ነብዩም ሐዋርያውም ወንጌላዩም ሚመኑም ስልጣን ፈላጊዎችና ሁላችን ሁሉ ሰው ስልጣን ፈላጊ ነው። ስለዚህ ሰይጣን ስልጣን ለሚፈልገው ስልጣን ያጎርሳል፣ ከሌላው ዘርፎ ያመጣና ስልጣን ያጎርሳል፣ ክብር ያጎርሳል። ምን ያደርጋል? አዝሮ ወደ ራሱ ክብር ያዞረዋል ሰው ልጅ። ይሁዳ እንደሱ ነበር ያደረገው። ይሁዳ እንዴ ይሄን አምላክ የምትለውን ሽጠህ ሀብታም ትሆናለህ አለው፣ ጀግና ትሆናለህ፣
ባለጠጋ ትሆናለህ በእኛ ቢሮ በቃ ዋናው ትሆናለህ አለው። ይሁዳ እውነት መስሎ ታየው። በቃ ብዙ ሰው ተቀባይ በብዙ ሰው ዘንድ ተቀባይነትን ታገኛለህ፣ ስለዚህ ይሄን አሳልፈ ሽጥ ብሎ ሰይጣን ሲያሳምነው እሺ አለ። በሚታየው ነገር በክብር በስልጣን አምላኩን አሳልፎ ሸጠ። ማን? ይሁዳ። ሰይጣን እንግዲህ በዚህ ያምናል። ሰው ልጅ ስልጣን ፈላጊና ክብር ፈላጊ በመሆኑ ሰይጣን ያምነዋል እንደራሱ ማለት ነው። ሰይጣን ከሰማይ የወደቀው ስልጣን ሲፈልግ ነው። እንዳንተ ይሆናል ብሎ አምላክ ሲወዳደር አመላእክቶች ናቸው ተጣልቶ አሸንፈው የጣሉት ከሰማይ። ከአምላክ ጋር እኩል ለመሆን ሲፈልግ ከሰማይ ጣሉት። የወደቀ ሰይጣን ተራ ነው። ሰይጣን ኢየሱስ ጌታ እንግዲህ ስልጣን አትፈልጉ። ስልጣን የእግዚአብሔር ነው፣ ክብር የእግዚአብሔር ነው። ሁላችንም እንገባው 2 ሜትር በ20 ምናምን ሳንት በሆነች 50 በሆነው ሳንት ሳጥን ውስጥ ነው ሰው ሁሉ የሚቀበረው አይደለ? በትንሽ ጉድጓድ ውስጥ ነው የምንገባ። በአሁኑ ጊዜ እንኳን በሎደር ተቆፍሮ ነው ሰው እየተቀበረ ያለው። የሰው ክብር መጨረሻው ይሄ ነው። አፈር ነይና ወደ አፈር ትመለሳለህ እግዚአብሔር ያለው። አፈር ነይና ወደ አፈር ትመለሳለህ አለ። ስለዚህ አጉል ስልጣን አትፈልጉ፣ አጉል ክብር አትፈልጉ፣ አጉል ዝና አትፈልጉ። ምንም አይጠቅማችሁ። ሰይጣን የሚያመጣው ዝናና ጥቅም ምንም አይጠቅማችሁ። እንግዲህ ይበልጥ ስልጣንና ክብርን ህገወጥ መንገድ ስትፈልጉ በሰይጣን ግዛት ውስጥ እንዳላችሁ አትርሱ። ሰይጣን ሰው ልጅ በዚህ ያምናል። ሰው ልጅ የአምላክን ስልጣን አሁን ቸርች ላይ አይታችኋል። ቸርች ላይ አይታችሁ ከሆነ አሁን ቢሶል በጣም በቤተ ክርስቲያን ውስጥ ነቢያትና ሐዋርያት ናቸው የሚከበሩት። ኢየሱስ ስም እየተጠራ አይደለም። አብዛኛው ጊዜ ተአምራት ሲደረግ ክብር እየተሰጠ ያለው ለኢየሱስ ሳይሆን ለሐዋርያ ወይም ለነቢዩ ነው። ምክንያቱም ሰይጣን በዛ ደስ ይለዋል። በጣም ነው ደስ የሚለው። ይህን ሰው እያጠጣው እየሸወደው ወደ ገዛ ክብሩ ይወስድበታል ማለት ነው ሰይጣን። አራተኛው ሰይጣን ሰውን ከሚያምነው ነገር እንደራሱ በአምላኩና በሰዎች መካከል የእውነት ፍቅር አስመስሎ በውሸት ህይወት በፍቅር በመኖሩ። አያችሁ፣ ሰይጣን ሰው ልጅ ከሚያምነው ነገር አራተኛው የሰው ልጅ በአምላኩና በሰዎች መካከል የእውነት ፍቅር አስመስሎ የሰው ልጅ ሰይጣን ከሚያምናቸው ሰው ልጅ ያምናል። በጣም ያምናል ሰው ልጅ ሰይጣን ከሚያምናቸው ነገሮች አራተኛው በአምላኩና በሰዎች መካከል የእውነት ፍቅር አስመስሎ በውሸት ፍቅር በመኖሩ ሰው ልጅ ያምናል። በውሸት ፍቅር አምላክን ያመልካል። አንዳንዱ ትዳር ፍላጋ ያመልካል። አምላኩን የሚከተል አስመስለው ምድራዊ ጥቅም ፍላጋ ወደ ቤተክርስቲያን የሚሄድ ስንቱ አለ፣ ብዙ አለ። አንዳንዱ ምስት ፍላጋ ይሄዳል፣ አንዳንዱ ባል ፍላጋ ትሄዳለች፣ አንዳንዱ ስልጣን ፍላጋ ይሄዳል ቸርች ሲሄድ፣ አንዳንዱ ነብይ ለመሆን ይሄዳል፣ አንዳንዱ ሐዋርያ ሊሆን ፍላጋ ይሄዳል። እየሆነ ያለው ክብር ከማት ተነሳ ማለት ነው። ይሄን ስልጣን ካገኘ ዞር ይላል። ስንቶቹ ባል አገኝቶ ይጠፉታሉ ፍቅር አስመስሎ ማለት ነው። ስንቶቹ ምስት አገኝቶ ከቸርች የጠፉ ከጌታ የጠፉ ስንቶቹ አሉ። ዛሬ ሚዲያ ላይ ይወጡ የሚናገሩ ብዙዎች አሉ፣ በርካታዎች አሉ። ለዚህ ነው ሰይጣን ከሚያምናቸው ነገር የእውነት ፍቅር አስመስሎ የሰው ልጅ በውሸት ፍቅር በአምላክና በሰዎች መካከል በመኖራቸው ሰይጣን ያምናል። በውሸት ፍቅር በመኖራቸው ሰው ልጆችን ያምናል። በውሸት ፍቅር አንዳንዱ ሰውም ይገርመኛል። ይገርመኛል። አንዳንድ ሲያገባ ይሞትልሻለሁ ይጠፋልላል አንቺን ካላየው ብሎ ያገባ። ካገባ በኋላ ሳምንት ሳይሞላ በቃ ፊቱ ይጠቁራል፣ ጥላሸት ይመስላል። ብራዘር፣ ለምታገኘው ሰው እውነተኛ ፍቅር አሳይ፣ ለአምላክ እውነተኛ ፍቅር ግለጥ።
እግዚአብሔር መልካም። እንግዲህ አንተ የውሸት ፍቅር የምታሳይ ከሆነ በሰይጣን መንግስት ውስጥ እንዳለሽ ማወቅ አለብሽ። በሰይጣን መንግስት ውስጥ እንዳለሽ ማወቅ አለብሽ። ለባልሽ የምታሳየው ፍቅር እውነተኛ ካልሆነ በሰይጣን መንግስት ውስጥ አለሽ። ለሚስት የምታሳየው ፍቅር እውነተኛ ካልሆነ በሰይጣን መንግስት ውስጥ እንዳለሽ። ሰይጣን ከሚያምናቸው ነገሮች የሰው ልጅ አምላኩን ሲከተልና አምላኩን ሲያመልክ በውሸት ፍቅር እንደሚያመልክ ያውቃል። እንደዚሁም የሰው ልጆች በውሸት ፍቅር እንደሚዋደዱ ያውቃል። ስለዚህ ሰይጣን በዚህ ያምናቸዋል። ሰው ልጆችን ያምናቸዋል በዚህ። አንዳንዱ የእግዚአብሔርን ስም እየጠራ ይምላል በውሸት። የእግዚአብሔርን ስም እየጠራችሁ ማላ አትግቡ በውሸት ነገር። ለዚህ ይሄ የውሸት ማላ ስትገቡ የሰይጣን መንግስት በሰይጣን መንግስት ውስጥ እንዳላችሁ ማወቅ አለባችሁ። ሰይጣን አራተኛ ደረጃ ሰው ልጅ ከሚያምነው ነገር በሐሰተኛ ፍቅር በውሸት ፍቅር በሰዎችና በእግዚአብሔር መካከል የሚኖረውን ሰው ያምናል። ከዚህ ህይወት ጌታ ይጠብቃችሁ። ሁላችንን ጌታ ይጠብቀን። አምስተኛ ጊዜን ለመጠቀም አምስተኛ ሰይጣን ሰው ልጅ ከሚያምናቸው ነገሮች አምስተኛ እንደ ራሱ በአምላኩ ከመታመን ይልቅ በሚጠፋው በዚህ ዓለም በሚታየው በሚዳሰሰው ነገሮች በራሱ በመተማመኑ። እደግማለሁ። እንደ ራሱ በአምላኩ ከመታመን ይልቅ በሚጠፋው በዚህ ዓለም በሚታይ በሚዳሰስ ነገሮችና በራሱ በመተማመኑ ሰይጣን ሰው ልጅ ያምናል። እንደ ራሱ የሚለው ሰይጣንን ያመለክታል። ሰይጣን አንተን ሊያምን የሚችልክ በእግዚአብሔር ከመተማመን ይልቅ በሚጠፋው ነገር በሚጠወልገው ነገር በሚሞተው ነገር ስትታመንና በራሱ ስትታመን ሰይጣን ያምናል። በዚህ ሰይጣን ሰው ልጅ ያምናል። ስለዚህ ሸምበቆ የሆነውን ነገር ሰውን የሚደገፍ እሱ የተረገመ ይሁን ለእግዚአብሔር ቃል ሲናገር። ጣፊ የሆነውን ነገር የሚደገፍ ሰው ከእግዚአብሔር ይልቅ በሚጠፋው በብር የሚተማመን በብር የሚደገፍ በዘር የሚደገፍ በሚጠፋው ነገር የሚደገፍ ሰው እርጉም ነው። እሱ ሰይጣን በጣም ይታመነዋል። ያምነዋል። እንግዲህ በዘር ስትታመኑ በብራችሁ ስትታመኑ በእውቀታችሁ በራሳችሁ ስትታመኑ በሰይጣን ግዛት ውስጥ እንዳላችሁ እንዳትረሱ፣ ወይም በሰይጣን መንግስት ውስጥ እንዳላችሁ እንዳትረሱ። አምስተኛው ሰይጣን ሰው ልጅን ከሚያምነው አንደኛው በአምላኩ ከመታመን ይልቅ ይላል። በአምላኩ ከመታመን ይልቅ በሚጠፋው በሚዳሰስ በዚህ ዓለም ነገር ላይ ሰው ይታመናል። ሰይጣን በዚህ ያምናል። የቀድሞ አባቶቻችን የወንጌል አርበኞች ራሳቸውን ለሰይፍ አሳልፈው ሰጡ፣ በዘይት ተቃቀሉ፣ አንገታቸውን ለሰይፍ ሰጥተዋል። ለዚህ ወንጌል ለእውነት በመታመን ማለት ነው። በድንጋይ እየተወገሩ ሰማይ ይከፈትላቸው ነበር። በሰማይ የተሰቀለውን ኢየሱስን ያዩ ነበር። አያችሁ፣ በቃ የምድር ነገር አይታያቸውም ነበር። እነዛዎቹ የኢየሱስ ክርስቶስ ወታደሮች። እናንተም ዛሬ በሚጠፋው ነገር በሚሞተው ነገር አትተማመኑ። ሁሉ ያልፋል። የማያልፈው እግዚአብሔር ብቻ ነው። የማያልፈው እግዚአብሔር ቃል ነው። በዚህ ቃል እንድታመኑ ዘንድ ሊያደፋፍራችሁ እፈልጋለሁ። ለሰይጣን ራሳችሁን አሳልፋችሁ አትስጡ። ሰይጣን በሚተማመነው ነገር ራሳችሁን አሳልፋችሁ አትጣሉ። ከዚህ ወጥ እኔና እናንተን ጌታ ይጠብቀን። ወገኖች፣ የራሳችን ዕውቀት ያልፋል፣ የራሳችን ሀብት ያልፋል። በዚህ አንተማመን። ሰይጣን አውቆ እኛ የምንተማመነው ነገር አሳልፎ ይሰጣል። ጌታ ሰይጣን ስል ሰይጣን ሀብት የለውም። በነገራችን ላይ ይሄ በደንብ እንድታውቁ ፈልጋለሁ። ሰይጣን ሀብት የለውም፣ መባረክም አይችልም፣ ሀብት ማምጣትም አይችልም። ሰይጣን ግን ሞላጫ ሌባ ነው።
እግዚአብሔር የባረከውን ሰው አታሎ ሄዶ ዘርፎ አመጥቶ ለሌላው ይሰጣል። በረከት ሰይጣን ከየትም አያመጣም። የወደቀ ነው፣ ምንም ስልጣን የለውም። ሊባርክ አይችልም። ሰይጣን ምን ሊያርግ አይችልም። ሰይጣን አንድ ሰው ጠንቋይ ቤት ሊሄድ ይችላል፣ ቃልቻ ቤት ሊሄድ ይችላል። ይኸውላችሁ ሲስተሙን ነገራችሁ። ይሄ ሲስተሙ የሰይጣን ሲስተም አጋንንት ሲስተም ነው የሚጠቀመው። አንዱን እግዚአብሔር የባረከውን ሰው ያታልለዋል። ውሸት በሆነው እውነት አስመስሎ ያታልለዋል። ያታልለውና የሱን ዘርፎ ለሌላው ይሰጣል። የሰይጣን በረከት የሚባለው ቅብብሎሽ ነው። ሰይጣን በረከት የለውም፣ ዘራፊ ነው፣ ሌባ ነው። ሰይጣን ሌባ ነው፣ ሞላጫ ሌባ ነው ሰይጣን። የወንድሜን ዘርፎ እኮ ነው ላንተ የሚሰጠው እንጂ ምንም ነገር የለውም። በሰይጣን አትታመኑ። በሰይጣን የሚታመን ሰው መጨረሻው ውድቀት ነው። አይ ምናልባት ለአምስት ቀን ምናምን አንድ ወር ምናምን ተጠቅመው በቃ ተባርከው ከዛ በኋላ እሸውዳለሁ ብትሉ አይቻልም። ሰይጣን ዘርፎ የሚያመጣው የወንድምሽ ወይ የኢቲን ነው በረከት የሚያመጣው እንጂ ከየትም ማመጣ ሌባ ነው። ሌሊት እየገባ ይሰርቃል። እግዚአብሔር ይገልብጠው መንፈሱ የተወጋው። ስለዚህ ሰይጣን የሚታመነው በእግዚአብሔር ስለማንተማመን ነው። ራሳችን በራሳችን ነገርና በሚታየው በዚህ ዓለም ነገር በመታመናችን ሰይጣን እኛን ያምናል። ሰይጣን የሰው ልጆችን ያምናል። ስለዚህ አምኖ አይተውም ይጠቀማል። አመጥቶ ይሰጣል። የምትፈልጉን ነገር ይሰጥሽና ወደ ራሱ ይስባል። ከዛ ለራሱ ይጠቀማል ማለት ነው። እንግዲህ አምስተኛ ሰይጣን እኛ በአምላክ ከመታመን ይልቅ በሚጠፋው በሚጠወልገው በዚህ ዓለም ነገሮች እና በራሳችን በመተማመናችን ሰይጣን እኛን ያምነናል ማለት ነው። ስድስተኛ ሰይጣን ሰው ልጅ ከሚያምናቸው ነገሮች ሰይጣን የሰው ልጆችን ከሚያምናቸው ነገሮች ስድስተኛ እንደ ራሱ በአምላኩ አምሳል የተፈጠረውን ፍጡር ሰውን ገዳይ በመሆኑ ይደግማዋለሁ። በደም ስሙ። ሰይጣን ሰው ልጅ ከሚያምነው ነገር ስድስተኛ እንደ ራሱ ማለት ሰይጣን ማለት ነው። እንደ ራሱ በአምላክ አምሳል የተፈጠረውን ፍጡር ሰውን ገዳይ በመሆኑ ያምናል። እንግዲህ ስድስተኛ ሰይጣን ሰው ልጅ ከሚያምነው ነገር የሰው ልጅ በአምላክ አምሳል የተፈጠረውን ሰውን ልጅ ገዳይ በመሆኑ ወይም ጠቅለል ባለበት ሐሳብ ሰው ገዳይ በመሆኑ ያምናል። ሰው ነፍሰ ገዳይ በመሆኑ ሰይጣን ያምነዋል። የፈለገውን እንዲያጠፋ ለማጥፋት ሰው ልጅ እንደምረዳው ያምነዋል። ይሄን ግደል ካልኩት ይገላል ብሎ ሰው ልጅ ያምናል። ስንቱ ወንድሙን የገደለው አለ። ስንቱ ሀብት ፍላጋ ልጁን የገደለ አለ። ስንቱ ሀብት ፍላጋ ምስጡን አንቆ የገደለ አለ። ስንቱ ሀብት ፍላጋ ባሏን የገደለች አለች። ስንቱ ያረገዘችውን በማይጸኗ የተሸከመችውን ልጅ ቃልቻው ጠንቋዩ አምጣ ስላት ጽንሱን ያወረደችው ላፍት ብላ ስንቱ አለ በቤቱ። እያንዳንዱ ቤት የተሸከመው ስንት ጉድ አለ። ስለዚህ ሰይጣን ሰው ልጅ ያምናል። የሚያምነው ሰው ልጅ ገዳይ በመሆኑ ያምነዋል። ሰይጣን ከሚያምናቸው ስድስተኛው የሰው ልጅ ገዳይ በመሆኑ ሰይጣን ሰው ልጅ ያምነዋል። ስለዚህ ሰይጣን ቅድም ብያቸዋለሁ ዋናው ርዕሳችን የሰይጣን ብርታትና የሰው ልጅ ውርቀት ብያለሁ። የሰይጣን ብርታትና የሰው ልጅ ውርቀት። ሰይጣን ብርታት የሚያገኘው ሰው ልጅ በመጠቀም ነው። ሰው ልጅ ፈረስ አድርጎ ካልተጠቀመ ሰይጣን ብርታት ሊያገኝ አይችልም። ስለዚህ የስድስተኛው ሰው ልጅ ሰይጣን ከሚያምነው ነገር ገዳይ በመሆኑ ይውላችሁ በስንቱ ትራስ ራስጌ ጦር አለ፣ ገጀራ አለ፣ ስለት ያለው ነገር አለ። ወንድሙን ልገል፣ ኢቱን ልገል፣ ዘመዱን ልገል፣ ሀገሩን ለማጥፋት ስንቱ ትራስ አድርጎ ራስጌ ጋር ተኝቷል። ሰይጣን በዚህ ያምነዋል። ሰው ልጅ ገዳይ በመሆኑ ያምነዋል።
ሰይጣን ከሚያምናቸው 7 ነገሮች አለ ብያቸዋለሁ። ሰይጣን በ7 ነገር የሰው ልጅን ያምናል፣ በጣም ያምናል። የሰው ልጅ ጨርሶ ያምናል በ7 ነገር ብያቸዋለሁ። አሁን በ6ኛው ላይ እየተነጋገርን ያለ ነው። ሰይጣን እንደ ራሱ በአምላክ አምሳል የተፈጠረው ለምሳሌ ስንቱን ሰው አጠፋ? በእግዚአብሔር አምሳል የተፈጠረው ገሏል። እንደዚሁ ይገለኛል፣ እኔ ያዘዝኩትን ያደርጋል ብሎ ሰይጣን ሰው ልጅ ያምናል። ይሁዳ ለምሳሌ ቅድም ብያቸዋለሁ፣ ምዕራፍ አንብብ ብያቸዋለሁ። ይሁዳ ኢየሱስን አሳልፎ ሰዎች እንዲገሉ ሽጧል በ30 ብር። በ30 ብር ኢየሱስ ክርስቶስን አሳልፎ ሰጥቶታል። ይሁዳ እንዲገደል ማለት ነው። የሚወደውን እግሩን ሲያጥበው የነበረውን ጸጉሩ ላይ ፊቱ ለቆሻሻ ሲቀመጥ ሲያነሳ የነበረውን ሲሪቦ ሲመግበው የነበረውን ኢየሱስ ክርስቶስን አሳልፎ እንዲሞት ሰጥቶታል። ማን? የሰው ልጅ ማን? ይሁዳ ሰጥቶታል። ሰይጣን በዚህ ያምናል። ይሁዳ በልቡ ውስጥ የገዳይነት መንፈስ ስላለ የመግደል መንፈስ፣ እኛ በአካል ባንገል ስንቱን በሐሳብ ገለናል፣ ስንቱን በእርግማኔ ገለናል፣ ስንቱን ተራግመን ገለናል፣ ስንቱን በምኞት ገለናል። ባንገለው እንኳን ስንቱን ገለናል። ሰይጣን ሰውን ሁሉ ገዳይ አድርጎታል። ስንት ሰው ጨርሰናል በሐሳብ። አቅም የቻለውማ ገሏል፣ ሄዶ ቀጥታ ገሏል። አቅም ያልቻለው ቤት ቁጭ ብሎ ገሎታል፣ አርዷል። አርደሽ ቀብረሻል፣ አርደሽ ቀብረሃል፣ በቁም ገላችኋል ማለት ነው። ጌታ ከዚህ ወጣብቀን። ይሁዳ እኮ ኢየሱስ ክርስቶስን እንዲሞት አሳልፎ ከሰጠ በኋላ ለሱም አልተመቸውም። መጨረሻው ራሱን በራሱን ያጠፋ። 7ኛ ሰይጣን ሰውን ልጅ ከሚያምናቸው ነገሮች 7ኛ እንደ ራሱ ከአምላክ ከዘላለም መንግስት በመውጣት ለዘላለም በመጥፋቱ ሞኝና ክፉ በመሆኑ ሰው ልጅ ያምናል። እደግማለሁ። እንደ ራሱ ከአምላክ ከዘላለም መንግስት በመውጣት ለዘላለም በመጥፋቱ ሞኝና ክፉ በመሆኑ ያምነዋል። ሰይጣን ከዘላለም መንግስት ነው የወጣ፣ ከዘላለም ግዛት ወጥቷል። እሱም ስለወጣ የሰው ልጅ ከዘላለም መንግስት ከዘላለም ከእግዚአብሔር መንግስት በመጥፋቱ በራሱ ምኞት ማለት ነው፣ በራሱ ክፋት ሞኝ በመሆኑ ያምነዋል ሰው ልጅ። ስለዚህ ተጠቀመዋል። ለዘላለም አሁን ለዘላለም ትኖራለህ፣ ዘላለም የሚባል ነገር የለም ይላል ሰው። አይሰምታችሁ ከሆነ በዚህ ምድር ላይ እኮ ለዘላለም አንኖርም ስትል ከዚህ በኋላ ህይወት የለም ብሎ ሰው ያምናል። ሰይጣን አሳምኖታል። ምክንያቱም ሰይጣን አንድ ዓላማ ነው ያለው። ሰይጣን አንድ እድል ነው ያለው። እድሉም በዚህ ምድር ላይ ብቻ ኑሮ ያከትምለታል። ለዘላለም ይሰቃያል በሲኦል። እንግዲህ የመጨረሻው የሰው ልጅን ከሚያምናቸው ነገሮች 7ኛው ከዘላለም ህይወት በራሱ ሞኝነት በክፋቱ በመውጣቱ ያምናል። ምክንያቱም አዳምና ሔዋን በገዛ ፍቃዳቸው ነው ከኤድን ገነት የወጡት፣ ከዘላለም ህይወት የወጡት። ሰይጣን ሰው ልጅ ከሚያምነው ነገር የመጨረሻው ሰው በሞኝነቱ ከእግዚአብሔር ከዘላለም እቅድ ከዘላለም ሐሳብ በራሱ ምኞት በራሱ ሐሳብ ተላሎ በክፋት በመውጣቱ ሰይጣን ያምነዋል ሰው ልጅ። እንግዲህ አስቡ፣ ይሄ የይሁዳን ህይወት ሙሉ በሙሉ ያካትታል። እግዚአብሔር ለዘላለም ህይወት ሲጠራው፣ ይሁዳን ለዘላለም አገልግሎት ሲጠራው
ሰይጣን አታሎት አወጣና ይሁዳን እኮ አላከበረው ኢየሱስ ክርስቶስን አሳልፈ ከሰጠኝ አከብራለሁ እንደዚህ ያረጋለሁ እንደዚህ ያረጋለሁ ከኛ ጋር በስልጣን ትኖራለህ ብሎ ካለው በኋላ መጨረሻ አምላኩን አሳልፎ ከሰጠው በኋላ ብሩን ሰጥቶት ቀጣይ ጊዜ 2 ደቂቃ ሳይቆይ ገመድ ነው ያመጣ አትረፈም ራስን አጥፋ ነው ያለው ራስን አጥፋ ነው ያለው ሰይጣን ራስን አጥፋ አትረፈም ማለት ሰይጣን እኮ አንዳንዱ ቶሎ የሚያጠፋ ታውቃለህ አንዳንዱ በእግዚአብሔር መንግስት የማይጸና አለ በሰይጣን መንግስት የማይጸና ሰው አለ ወለዋይ ሆነ ማለት ነው እንደዚህ አይነት ሰይጣን ቶሎ ያጠፋዋል ይሁዳ በኢየሱስ መንግስትም ከዳተኛ ስለሆነ ሰይጣን ወደኔ መንግስት ቢመጣም እኔንም ይክደኛል ብሎ ምን አጠፋው ቶሎ እንድጠፋ አደረገው ቶሎ እንድጠፋ ገመድ ሰጠው ለይሁዳ ማለት ነው እንካ ገመድ ብሎ ሰጥቶታል ወገኖቼ በእነዚህ በሰባት ነገሮች ራሳችንን እንመለከት ራሳችንን መመለከት ትልቅ ነገር ነው ስለዚህ ራሳችን ካልተመለከተን በዚህ ዘመን ላይ ጸንተን መቆም አንችልም ሰይጣን በእነዚህ ሰባት ነገሮች በሰው ልጆች ይታመናል ብያቸዋለሁ ሰይጣን የሚያምን ነገር በእናንተ ወት ምን አለ ራሳችሁን ፈትሹ ሰይጣን የሚያምነው ነገር በእናንተ ህይወት ምን አለ ምንድነው ከነዚህ ከሰባት ነገሮች ራሳችሁን እስጥዩ በሰባት ነገር ውስጥ ራሳችሁን እንድትመለከቱ ጥሬና አቀርባለሁ ሰይጣን እንግዲህ በአንድ ሐሳብ በአንድ ዓላማ ተስማምቶ ነው በሱ መንግስት ውስጥ እኛ ግን ከእግዚአብሔር ጋር ተስማምተን መኖር አቅቶናል አንዴ ከእግዚአብሔር መንግስት እንሆናለን አንዴ ከሰይጣን መንግስት እንሆናለን አንዴ ወደዚህ ያለን እንመላለሳለን የእግዚአብሔር ቃል እንደዚህ ብሎ እናገራል በቆሮንቶስ ምዕራፍ 3 ከቁጥር 24 ላይ መንግስትም እርስ በራሷ ከተለያየች ያቺ መንግስት ልትቆም አትችልም ይላል አንዴ ከሰይጣን መንግስት አንዴ ከእግዚአብሔር መንግስት ይሆንን መሃል ላይ ያለን ወደ እግዚአብሔር መንግስትም ሳንሆን በሰይጣን መንግስትም ሳንሆን መሃል ላይ ሆነን እንጠፋለን ማለት ነው መሃል ላይ ከዚህ ወጥ ጌታ ይጠብቀን ሁሉ ሰው ራሱ እንዲፈትሽ ጥሬና አቀርባለሁ ኢየሱስ ክርስቶስ ጌታ ነው ስለዚህ እግዚአብሔር አምላክ ዛሬ በቃሉ ይናገራል ያስተምራል ይህ ትምህርት ነው ብያቸዋለሁ ጊዜ ወስዶ የሚማር ሰው መልካም ነገር ያገኛል ስብከት አይደለም ትምህርት ነው ያስተማርኩአለሁ ወገኖቼ ለህይወታችሁ ይጠቅማችኋል ተከታተሉ ለእናንተ ይጠቅማችኋል ለነገ ይጠቅማችኋል ለህይወታችሁ ይጠቅማችኋል እንግዲህ ሰይጣን በእነዚህ በሰባት ነገሮች በሰው ልጅ ይታመናል ብያለሁ ካመኔ በኋላ ትልቁ የሰይጣን ታርጌት ትልቁ የሰይጣን ዓላማ ልነግራችሁ ትልቁ የሰይጣን ዓላማ የሰይጣን ዋናው ዓላማ በሰው ልጆች ላይ በሁለት ዓላማ የመጨረሻው ቁልፍ ሐሳቡ ሁለት ነው አንደኛው ከሰዓት አንፃር ፈጥናለሁ አንደኛው በምድር ላይ ባላቸው ዘመን በስቃይ ህይወት ኑሮ በስቃይ እንዲሞቱ ነው የሰይጣን ዋናው ታርጌቱ ዓላማ በሰባት ነገር ካመነ ሁለተኛው የሰይጣን ዋናው ደግሞ ዓላማው ታርጌቱ ግቡ ሁለት ነገር ነው በሰው ልጆች ላይ አንደኛው በምድር ላይ ባላቸው ዘመን በስቃይ ኑሮ በስቃይ እንዲሞቱ የሰይጣን ፍቃድ ነው ዓላማው ነው የሰው ልጆች በምድር ላይ ባላቸው ዘመን በስቃይ ህይወት ኑሮ በስቃይ እንዲሞቱ የሰይጣን ዓላማው ነው ሰው ልጅ ደስታ ሳያገኝ በስቃይ ኑሮ ተሰቃይቶ ተንከራትቶ እንዲኖር የሰይጣን ግቡ ይሄ ነው በኢዮብ ምዕራፍ 2 ቁጥር 7 ሰይጣንም ከእግዚአብሔር ፊት ወጣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መተው አያችሁ እንግዲህ ብያቸዋለሁ የሰው ልጅ የሰይጣን ዓላማ ትልቁ የሰው ልጆች በምድር ላይ በስቃይ ኑሮ በስቃይ
እንዲሞቱ የሰይጣን ፍላጎቱ ነው። አስቡ፣ ሰይጣን ኢዮብን ከእግሩ ጫማ አንስቶ እስከ አናት ድረስ በቁስል መታው። ይሄም አልበቃውም፣ ያለውን ነገር ሁሉ አጠፋ፣ ያለውን ሁሉ ደመሰሰለት፣ ልጆቹን አጠፋ፣ ቤተሰቡን በሙሉ አጠፋ። ይሄም ብቻ ሳይቀር ደግሞ ሰውነቱን በሙሉ ትል በትል አደረገው። ለምን? በምድር ላይ በስቃይ ይኖር፣ እኔ ብቻ በስቃይ ለምን ኖራለሁ ብሎ ነው ሰይጣን ይሄን ያደረገበት ትልቁ ዓላማ የሱ ሰውነትም የሱ አካልም በቁስል የተመታ ስለሆነ ነው። ኮፒ ከዛ ነው የሚያመጣ። ሰይጣን ሰውን የሚመታው ራሱን እያየ ነው። ራሱን እያየ እየተናደደ ይመታል። ለምን ብትሉ በሰማይ ትልቅ ጦርነት ሆነ ይላል በራእይ ምዕራፍ 12 ከቁጥር 7 በሰማይ ጦርነት ሆነ፣ በሁለቱ መላእክቶች ዘንድ ጦርነት ሆነ። በማን? በቅዱሳን መላእክቶችና በርኩሳን መላእክቶች ዘንድ ጦርነት ሆነ። ሳይወርቅ በፊት ቅዱስ ነበረ፣ የተቀደሰ ነበረ። ግን ሐሳቡን ከጀመረበት ሰዓት ጀምሮ ያው ቅዱስ አይደለም። በራእይ ምዕራፍ 12 ከቁጥር 7 ሰማይ ሰልፍ ሆነ፣ በሚካኤልና በመላእክቱም ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋራም ተዋጋ፣ አልቻላቸውም። ዓለምንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ ቀድሞ እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋራም ተጣሉ። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደደ ይላል። እግዚአብሔር አምላክ የተባረከ ይሁን። ይውላችሁ ሰይጣን ትልቁ ዓላማ ቅድም እንዳልኳችሁ በሰባት ነገር በሰው ልጆች ያምናል ብያቸዋለሁ። በሰባት ነገር በሰው ልጆች ካመነ በኋላ ትልቁ ታርጌት፣ ትልቁ ዓላማው፣ ትልቁ ግብ እንግዲህ አንደኛው በምድር ላይ የሰው ልጆች በስቃይ ኖሮ በስቃይ እንዲሞቱ ነው። ኢዮብን እንግዲህ ይሄ ክፉ ሰይጣን ከአናቱ ጀምሮ እስከ እግር ድረስ በቁስል መታው። በምድር ላይ ያለውን ንብረት ሁሉ አጠፋ፣ ያለውን ንብረት ሁሉ ከንቱ አደረገ። ሰይጣን ምንም ለኛ ወዳጅ ሊሆነን አይችልም። ሰይጣን ምንም ብታምኑት፣ ምንም ቢያንከባክባችሁ ለናንተ ወዳጅ ሊሆንላችሁ አይችልም። ለዚህ የእግዚአብሔር ቃል ሲናገር እንዳነበብኩላችሁ ኢዮብን ከእግሩ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው፣ አሰቃየው፣ ተንከራተተ። ኢዮብ የሰይጣን መጨረሻው እንግዲህ ነው። ስካራተት ግራ ሲጋባ በዚህ ሰይጣን ደስ ይለዋል። ሁለተኛው ሰይጣን ዋናው ዓላማ በሰው ልጆች ላይ በሰባት ነገር ካመነ በኋላ ዋናው ታርጌቱ እያባበለ የሚያመጣው ዋና ቁልፍ ሐሳቡ ሁለተኛው ከፈጣሪ ጋር ተጣልቶ በምድራዊ ሕይወትና በሰማያዊ ሕይወት ዘመናቸው ለዘላለም በሲኦል ከራሱ ጋር እንዲሰቃዩ ዋናው ዓላማ ነው የሰይጣን። ሁለተኛው ዓላማ ሰይጣን እሱ የወደቀ ቅድም እንዳነበብኩላችሁ በራእይ ምዕራፍ 12 ከቁጥር 7 ጀምሮ የሰይጣን ትልቁ ታርጌቱ ትልቁ ዓላማው በምድር ላይ ቀደም ሰው ልጅ በከንቱ ኖሮ በስቃይ እንዲሞት እንደፈለገ፣ ሁለተኛው ደግሞ ከፈጣሪ ጋር ተጣልቶ ከዘላለም ሕይወትም በምድር ሕይወትም ተሰቃይቶ በሲኦል ከሱ ጋር እንዲኖር የሰይጣን ዓላማ ይሄ ነው። ዋናው ግቡ ማለት ነው። ዋናው የሰይጣን ዓላማው ይሄ ነው። በሉቃስ ምዕራፍ 16 ከቁጥር 23 እስከ 30 አንብቡ እስቲ ያነብላችሁ። 23 ላይ በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን
እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወቴ ሳለይ መልካም እንደተቀበልህ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተ ትሰቃያለህ አለው። አብርሃም ስለ ሀብታሙና ስለ አልዓዛር ነው እየተናገረ ያለው። በምድር ላይ ስለነበረው ሀብት ስለነበረው ዝና ስለነበረው ቅድም እንዳልኳችሁ ሰይጣን ተማምኖ ለነበረው ሰውዬ በሰባት ነገር ሰይጣን በሰው ልጆች እንደምትተማመን በዚህም ሀብታም በነበረው ሰው ሰይጣን ይተማመን ነበር። ሰይጣን ስለምትተማመነው እሱ ይኮራ ነበር። ሀብት ስላለው አልዓዛር ግን በምድር ላይ ይሰቃይ ነበር። ውሾቹን እንኳን ለውሾች ቁስሉን እንዲልሱ እየሰጠው እንኳን ፍርፋሬ ከውጭ ከሀብታም ቤት እየተቀበለ ይበላ ይቸገር ከውሾች ጋር አብሮ ይበላ ነበር። ነገር ግን በዚህ ሁሉ ስቃይ አምላኩን ይከተለው ያመልከው ነበር። ይህ አልዓዛር የሚባለው ማለት ነው። ከዕለታት አንድ ቀን መጽሐፍ እንደምናገረው ሁለቱም ሞቱ። ሁለቱም ሲሞቱ አልዓዛር ወደ አባቱ ወደ እግዚአብሔር ቀኝ ወደሚያመልክበት ወደ ተማመነበት ሁሉን ጥሎ ሁሉን ትቶ እየተከተለ ወደ ነበረበት ወደ አባቱ ሄደ። ማን? አልዓዛር። ይሄም ደግሞ እያመለከው ወደ ነበረበት ወደ ሲኦል ወደ ታስሮ ወዳለበት ወደ ሰይጣን ገባ። ሰይጣኑን አባቱ አድርጎ አምላኩ አድርጎ ያመልከው ወደ ነበረበት ወደ ሰይጣን ጉያ ገባ። እንግዲህ አልዓዛር ከአብርሃም ጋር በሰገነት ሲመላለስ በሰማይ ሲመላለስ እሱ በሲኦል ሆኖ አልዓዛርን በሩቅ ሲያይ ደነገጠ፣ ግራ ገባው። ትላንት ከኔ ጋር ትሆናለህ ያለው ሰይጣን አጠገቡ ላይ እንኳን ውሃ ሊሰጠው አልቻለም። ስቃዩን እንኳን ሊካፈለው አልቻለም። አልዓዛርን አየቶ ለመነው። አብርሃም አባት ሆይ ተሰቃየው፣ ተቃጠልኩ፣ አውቃለሁ በምድር ላይ ብዙ ኃጢአት ሰርቻለሁ፣ የሰይጣን ባሪያ ሆኛለሁ፣ እሱንም እዚህ ሲኦል ላይ አይቻለሁ፣ ምንም አልጠቀመኝም፣ ምሕረት አድርግልኝ፣ አልዓዛርን ወደ እኔ ስደድልኝ። በጣቶቹ አልዓዛርን እንኳን የግቢውን አጥር አልዓዛር በእጁ እንድነካ የማይፈልገው ሰው አሁን ግን ዘመን ለአልዓዛር ሲመጣ በጣቱ ውሃ ነክሮ እንዲህ ጠብ ያርግልኝ፣ ጠብታ ለምላሴ ተቃጠልኩ አለ። ዛሬም በሰፈራችሁ እናንተ የምትንቁ ሰው እግዚአብሔርን የሚያመልከው ሰው ነገ ትልቅ እንደሆነ እንዳትረሱ፣ ዋጋ እንዳትከፍሉ። በእግዚአብሔር አምሳል የተፈጠረውን ሰው ሁሉ አክብሩ። ሰይጣን ሰውን እንድትንቁ ሊያርግ ይችላል፣ እንደምናምንተ እንድትቆጥሩ ሊያርግ ይችላል። ሰውን ሁሉ በአንድ አይን ይዩ። አልዓዛርን ጨብጦ የማያውቀው ፍለፊት እንኳን እየወጣ ከቤት እየወጣ ከግቢ እየወጣ እንኳን ሊያየው የማይፈልገውን ሰው በጣቴ እንኳን ውሃ ነክሬ ምላሴ ላይ ጠብ አድርግ ብሎ ስለምን ይሄ ባለጠጋው ባለሀብቱ ሀብትም ብርም ያልፋል፣ የማያልፈው ግን የዘላለም ሕይወት ነው። ወገኖቼ በዚህ በእግዚአብሔር ቃል ጸንታችሁ እንድትኖሩ ይመክራችኋለሁ። ሰይጣን እንግዲህ ዋናው ዓላማና እቅዱ እኛ ከእግዚአብሔር ጋር ተጣልተን በምድራዊ ሕይወትና በሰማያዊ ሕይወት በስቃይ እንድናሳልፍ ነው ዋናው ዓላማ። በምድራዊም በሰማያዊም በዘላለም ሕይወትም ቢሆን በስቃይ ከሱ ጋር እንድንጨርስ መጨረሻው ሲኦል እንዲሆን እንድንገባ ነው የሰይጣን ዓላማ። ስለዚህ የሰይጣን ምክር አትቀበሉ፣ እግዚአብሔርን ሐሳብ ተከተሉ። ጌታ እግዚአብሔር ይረዳችኋል። ከክፉ ራሳችሁን ጠብቁ ወገኖቼ። እግዚአብሔርን በመተማመን እንጠባበቅ። የሰይጣን መጨረሻ እንግዲህ በምድር ላይ ተሰቃይተን ሕይወት ዘመናችን በስቃይ ጨርሰን በስቃይ እንድንሞት የሰይጣን ፍላጎት ነው። በስቃይ እንድንቀበር ነው። ኢዮብን አሰቃየው። በምድር ላይ ያለውን ንብረት ልጆቹን ያለውን ነገር ሁሉ አጠፋ። በቃ በምድር ላይ እንደኔ ባዶ። ሰይጣን እኮ ባዶ ስለሆነ ነው ኢዮብን ባዶ ያደረገው።
ያለው ቢሆን አያጠፋው ስለሌለው እንደኔ ባዶ ቁጭ ይበል እጁን ጠብጥሞ ቁጭ ይበል ብሎ ነው ያለውን ሀብት አጠፋ ያለውን ነገር የኢዮብን ደመሰሰ ቀደም ይያቸው ሰይጣን ከየትም አያመጣ መባረክም አይችልም ምንም ማድረግ አይችልም መርገምም አይችልም ሰይጣን ረገም የሚባለው የኛን ፍቃድ ሲቀበል ነው ፍቃዳችን ተቀብለው በፍቃዳችን ነው ምረግመው የኛ ፍቃድ ላይ ምን አለ እርግማን ያለ በረከት አለ እኛ ምን ባርከው የተባረከ ይሆናል የምንረግመው የተረገመ ይሆናል ስለዚህ የኛን ፍቃድ ከውስጣችን የፍቃድ ብትባለው ራሱ እንደ ጸጋ ቆጠሯት የናንተ ፍቃድ ሰይጣን ተጠቅሞ ሲሄድ እሷ እንደፈለገ ያርጎ ይተከማል አንድ በቆሎ ዘር ሰው ይዞ ሲሄድ የሆነ ቦታ ብንጥለው ያ በቆሎ ዘር ፍሬ ያፈራል ገባችሁ ሌላ ፍሬ ያወጣል ስለዚህ ሰይጣን ሰውን መባረክ መርገምም አይችልም ግን በሰው ፍቃድ ሰውን ሊረግም ይችላል ምክንያቱም ፍቃድ ውስጥ እርግማን ስላለ ማለት ነው በረከትም ስላለ በዛ ልተጠቀመው ይችላል እንግዲህ ውድ የእግዚአብሔር ልጆች ለሰይጣን እድሜ ሙሉን ብናገለግለው ብንሮጥለት ሰይጣን ጓደኛችን ሊሆን ወኔ ደኔ ደክሜኛል ልል አይችልም ሰይጣን አዝኖ አያውቅም 50 ዓመት ለሰይጣን ጠንቋይ ሆነ ብታገለግል የሰይጣን ነብይ ሐዋርያ ሆነ ብታገለግል ሰይጣን አንድ ቀን አያከብርህም አንድ ቀን ለኔ ለፍተሃል አይልም በጣም ለኔ ለፍተሃል ዋጋ ከፍለሃል አይልህም ምንም ርራ የለም ሊያጠፋ ካሰበ ያጠፋል ሰይጣን ዛሬ በሰራው እንጂ ትላንት ሰርተ በመጣው አያስብም ይሄን አትርሱ ሰይጣን ትላንት በሰጣችሁ አስተዋጽኦ ምንም ነገር ሰይጣን 50 ዓመት 100 ዓመት 30 ዓመት ብታገለግሉ ደክመሃል ዋጋ ከፍለሃል ብሎ ወይኔ አይልም አዝንም ሰይጣን ያጠፋል ሰውን ልጅ የሰይጣን የመጨረሻው እርካታው ተግባሩ ሰውን ማጥፋት ነው መግደል ነው በቃ 50 ዓመት ያገለገልከው አንተንም ይገላል አንድ ቀን መስዋዕት ከከለከላችሁ ይገላል አንድ ቀን ምጥነቅለው ጠንቋይ አንድ ቀን ፍየል ማረድ ካቆመ በሶስተኛ ቀን ይገለዋል በቃ ሰይጣን ርራ የለው ማጥፋት እንጂ ሰይጣን ደከምክም ባል ነገር የለም ቢሊየን ብር ብታጠፈለ ሰይጣን አይቀበል አሁንም አጠፍቶ ሌላ አምጣ ይልሃል ምክንያቱም ትልቁ ዓላማ ትልቁ ታርጌት አንተንም የማጥፋት እቅዱ ስለሆነ አንተን ከአምላክ የማውጣት አንቺን ከአምላክ ማውጣት እቅዱ ስለሆነ እንግዲህ ሰይጣን ክብር ሲፈልግ ነው ከሰማይ የወደቀው እኛ ክብር እየፈለገን ዝና እየፈለገን በሰይጣን ማንደር መውደቅ የለብንም ከእግዚአብሔር እቅድ መውጣት የለብንም እግዚአብሔር ቃል ሲናገር አስቀድማችሁ የእግዚአብሔር መንግስት ፈልጉ ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ብሎ ያወራል ቀደም ብያችኋለሁ ትልቁ ዓላማ የሰይጣን እቅዱና ዓላማው አንደኛው የሰው ልጅ በምድር ላይ በስቃይ ኖሮ በስቃይ እንዲሞት ነው ሁለተኛው ከአምላክ ጋር ተጣልቶ በሰማይም በምድር ህይወትም ከንቱ ሆኖ ዋጋ ቢስ ሆኖ በሲኦል እንዲቃጠል ነው ትልቁ የሰይጣን ዓላማው ስለዚህ ሰይጣን እድሜ ልካችንን ብናገለግለው ሰይጣንን በራሳችን ላይ አለቃ ብናርገው ነገ መልሶ ራሱ ይከደናል ራሱ ይጠላናል ራሱ አላቅም ይላል ይከደሃል ሺ ጊዜ ብታገለግለው አይወድም ሰይጣንን አምላክ አርጎ መሾም በጣም ቀላል ሲምፕል ነው ሰይጣንን በራሳችሁ ላይ ገዢ አርጋችሁ መሾም በራሳችሁ ላይ አምላክ አርጋችሁ መሾም በጣም ቀላል ነው ሹማችሁ ቦታ መስጣት ማምላክ እሱ ቀላል ግን ከባዱ
ኢየሱስ ክርስቶስን ካላመናችሁ ከሱ እቅድና ከሱ ዓላማ መውጣትም ሆነ መቀጠልም አትችሉም። ይወጣሉ ብትሉ አይሰጣችሁ፣ ይገላችኋል። በራሳችሁ ፍቃድ ነው ሾማችሁት። መልሳችሁ ግን አሁን ከሱ መንገድ ከሱ ህይወት ይወጣሉ ብትሉ በግላችሁ ፍቃድ ወጣሉ ብትሉ አይሰጣችሁ። ምክንያቱም የመንግስትን ምስጢር ይዞ ይወጣሉ ብሎ ያጠፋቸዋል። ከሰይጣን መንግስት ሰው መውጣት የሚችለው የሰይጣን እቅድ አፍርሶ መውጣት የሚችለው በኢየሱስ ክርስቶስ በማመን ብቻ ነው። ካላመነ በስተቀር በሰይጣን መንግስት ሆኖ መቀጠልም ሆነ ማቆምም ከባድ ነው፣ መሐለ ነው፣ መጥፋት ይሆናል ማለት ነው። ከዚህ ሁሉ እግዚአብሔር ይጠብቀን። ስለዚህ መጽሐፍ ቅዱስ እንደዚህ ይላል ማረጋገጫ በአንደኛ ዮሐንስ ምዕራፍ 5 ከቁጥር 5 ላይ ኢየሱስም የእግዚአብሔር ልጅ እንደሆነ ከማያምን በቀር ዓለምን የሚያሸንፍ ማን ነው? ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ኢየሱስ ክርስቶስ ስናምን ብቻ ነው ሰይጣን ማሸነፍ የምንችለው። የሰይጣንን መንግስት ማፍረስ የምንችለው ኢየሱስ ክርስቶስን በማመን ብቻ ነው። ስለዚህ ቅድም ብያቸዋለሁ፣ ሰይጣንን በራሳችን ላይ ሐለቃ አድርገን መሾም ቀላል ነው። ጠንቋይ ቤት መሄድ ቀላል ነው። ቃልቻ ቤት መሄድ ቀላል ነው። ብር መስጣት ቀላል ነው። ደም መለገስ ቀላል ነው። ቃል ኪዳን ከሰይጣን ጋር መግባት ቀላል ነው። ነገር ግን ቃል ኪዳኑን ማፍረስም መቀጠልም በህይወታችሁ ላይ መፍረድ ነው። ማሸነፍ የምትችሉት ኢየሱስ ክርስቶስን በማመን ብቻ ነው። ኪዳን ትላንት ጠንቋይ ቤት ሄዳችሁ ኪዳን የገባችሁት አሁን ችግር ውስጥ ያላችሁ፣ ትላንት ቃልቻ ቤት ሄዳችሁ ግራ ገብታችሁ ያላችሁ፣ ሌሊት እየተደበደባችሁ የምታድሩት፣ ሌሊት ሰይጣን መጥቶ የሚያንቃችሁ፣ ሌሊት እየተሰቃያችሁ ያላችሁ ወንድሞችና እህቶቼ ትላንት በገዛ ፍቃዳችሁ ነው ጠንቋይ ቤት ሄዳችሁ፣ ትላንት በገዛ ፍቃዳችሁ ነው ቃልቻ ቤት ሄዳችሁ፣ ትላንት በገዛ ፍቃዳችሁ ነው ለሰይጣን እጃችሁን የሰጣችሁ፣ ትላንት በገዛ ፍቃዳችሁ ነው ለሰይጣን መስዋዕት የሰጣችሁ። ነገር ግን ከዚህ መውጣት አቅቷችሁ ከሆነ ግን የምትወጡበትን መንገድ እነግራችኋለሁ። መውጣት የምትችሉት በአንድ መንገድ ብቻ ነው። መቼም ሰይጣን ሊለቅ አይችልም። በዚህ መንገድ ካልሆነሽ ካልመጣሽ ሰይጣን መቼም ሊለቅሽ አይችልም። ቀደም ብያቸዋለሁ፣ የሰይጣን ዓላማ ሁለት ነው ብያቸዋለሁ። አንደኛው የሰው ልጅ በምድር ላይ በስቃይ ኑሮ በስቃይ እንዲሞት ነው። ሁለተኛ የሰው ልጅ ከአምላክ ጋር ተጣልቶ በሰማይም በምድርም በስቃይ ኑሮ በስቃይ እንዲሞት ነው። በሲኦል ከራሱ ጋር እንዲቃጠል ነው የሰይጣን ዓላማ። ትላንት በዘራችሁ ዘር፣ ትላንት በሰራችሁ ወንጀል መውጣት ያቃታችሁ ሰዎች ስሙኝ፣ ዛሬ የምስራች ነግራችኋለሁ። መውጣት የምትችሉት በእውነተኛ በሆነው በዚህ ወንጌል ስታምኑ ነው። እውነተኛ በሆነው በኢየሱስ ስታምኑ ነው። ከናንተ ከዚህ ከጂው ከሰይጣን እጅ ማምለጥ የምትችሉት አንድ ነገር ብቻ ስታርጉ ነው። ቀደም ብያችኋለሁ፣ ሰይጣንን በራሳችሁ ላይ አምላክ ማድረግ፣ ሰይጣንን ማምለክ፣ ሰይጣንን መከተል በጣም ቀላል ነው። ለሰይጣን መኖር በጣም ቀላል ነው። ነገር ግን ከሰይጣን ጋር ያረጋችሁን ኪዳን ማፍረስና ከሰይጣን ጋር መቀጠል ህይወት ላይ ሞትን መፍረድ ነው። መቀጠልም ማቆምም አንድ ነገር ካልፈጸማችሁ አትችሉም። ሰይጣን ከመንግስቱ አይለቃችሁ። አሁን የእግዚአብሔር ቃል እንደተናገረ በአንደኛ ዮሐንስ ምዕራፍ 5 ከቁጥር 5 ላይ ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። አያችሁ፣ ኢየሱስ የእግዚአብሔር ልጅ መሆኑን ከሚያምን በቀር ዓለምን ማንንም ሊያሸንፈው አይችልም እያለ ነው ጌታ ጥያቄ እየሰጠ። ስለዚህ ይሄን ማሸነፍ የምትችሉት በጌታ በኢየሱስ ክርስቶስ በማመን ብቻ ነው። የሰይጣንን ኪዳን ማፍረስ የምትችሉት ትላንት ባል ለማግኘት ብለሽ መስተፋቅር ያሰራሽ፣ ትላንት ባል ለማግኘት ምስት ለማግኘት ብለ
መስተፋቅር ያሰራይ ወንድም ያ መስተፋቅር አሁን ቤት የሚበጠብጥብኝ ያ መስተፋቅር ዛሬ ቤትሽን እየበጠበጠ ያለው ኢት ወንድም የመስተፋቅሩን ክዳን ማፍረስ የምትችይው በአንድ ነገር ብቻ ነው። ኢየሱስ ክርስቶስን በማመን ብቻ ነው። ኢየሱስ ክርስቶስን በማወቅ ብቻ ነው። እሱ አማላጅ እንደሆነ እሱ ጌታ እንደሆነ በማወቅ ብቻ የሰይጣንን ክዳን የመስተፋቅርን ስራ የመስተፋቅርን ዓላማ ትላንት ከጠንቋይ ጋር ትላንት ቃልቻ ቤት ሄደሽ የገበሽውን ክዳን ማፍረስ ትችላለሽ። ስለዚህ በሌላ ስፍራ ላይ እንደዚህ ይላል በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም በእኔ በቀር ወደ አብ የሚመጣ ማንም ሰው የለም ይላል ኢየሱስ ክርስቶስ እኔ መንገድና ሕይወት ነኝ አማላጅ እኔ ነኝ አዳኝ እኔ ነኝ ከኔ በቀር ወደ አብ ሊመጣ የሚችል ሰው የለም ከኔ በቀር ይላል አንደኛ ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ከኔ በቀር አለ ሕይወትም መንገድም እኔ ነኝ። ስለዚህ በኢየሱስ በማመን ከሰይጣን እጅ ማምለጥ ትችላላችሁ ወገኖቼ። ከሰይጣን እጅ የምታመልጡት በኢየሱስ ክርስቶስ በማመን ነው። በኢየሱስ ያላመነ ሰው ከሰይጣን እጅ ማምለጥ ከሰይጣን እጅ አምልጦ መሄድ አይችልም። በኢየሱስ ካላመነን ኢየሱስን አውቀን ካልተከተለን ከዚህ ከገዢው ከዲያብሎስ እጅ ማምለጥ አንችልም ወገኖቼ። እንግዲህ ወገኖቼ ጌታ የረዳን ኃይል አብረን ተካፍለናል። ዛሬ በዚህ ቃል መሰረት ጌታ ኢየሱስ ክርስቶስን መቀበል ፈልጋለሁ ከዚህ ጌታ ጋር አስታርቀኝ እኔ ከሰይጣን ጋር ብዙ ኪዳን ገብቻለሁ ቃልቻ ቤት ሄጃለሁ ደጋሚዎች ቤት ሄጃለሁ አሁን ያልካቸው 7 ነገሮች በእኔ ህይወት አሉ ከዚህ መላቀቅ ፈልጋለሁ እግዚአብሔር ሰው ጸልይልኝ ዛሬ የሰይጣንን ኪዳን ማፍረስ ፈልጋለሁ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ መቀበል ፈልጋለሁ የምትሉት ሰዎች ባላችሁ ስፍራ ላይ እጆቻችሁን አንስታችሁ መቆም ትችላላችሁ። አብረን እንጸልያለን። ሌሊት በስቃይ የምታድሩት ሁሉ ቀን ስቃዩ ተገባችሁ ትላንት ሳታውቁ ከሰይጣን ጋር ኪዳን ያደረጋችሁ ትላንት ሳታውቁ ከዲያብሎስ ጋር ኪዳን የገባችሁ ሰዎች ዛሬ ግን ያን ኪዳን ማፍረስ አቅቷችሁ የምትጨነቁት ቀደም እንዳልኳችሁ ኪዳን ማፍረስ የምትችሉት ጌታ ኢየሱስ ክርስቶስን በመቀበል ብቻ ያለዛ ሰይጣንን ኪዳን ማፍረስ አይቻልም። የሰይጣንን ኪዳን ማፍረስ በፍጹም አይቻልም። ማፍረስ የምትችሉት በጌታ ኢየሱስ በማመን ብቻ ነው። ስለዚህ ከዚህ ጌታ ጋር አስታርቀኝ የምትሉት ባላችሁ ስፍራ ላይ እጆቻችሁን አንስታችሁ ቁሙ። እጸልይላችኋለሁ። እኔ የሚለውን አብራችሁ ከኔ ጋር ጸሎት ትጸልያላችሁ። ከዚህ ቀጥላችሁ ደግሞ ትላንት ጠንቋይ ቤት ሄጃለሁ ኪዳን ገብቻለሁ ሰይጣን የሚተማመንባቸው ነገሮች በእኔ ህይወት አለ ንስሐ መግባት ፈልጋለሁ የምትሉ ሰዎችም ባላችሁ ስፍራ ቆሙ። እነዚህ አዳዲስ ነፍሳዎች ወደ እግዚአብሔር መንግስት ከጠራዋቸው በኋላ ለእናንተም ደግሞ ኪዳን ከሰይጣን ጋር ገባችሁትን ታፈርሳላችሁ ማለት ነው። እንጸልይ። አቤቱ የከበረውን ቃልን ስላስተማርከን ክብር ሁሉ ላንተ ይሁን። ጌታ ሆይ ስለነበረን ስለዚህ ቃል ስምህ ብሩክ ይሁን። አሁን አንተን ወደ አንተ መንግስት ለመግባት እጃቸውን ላንተ ሊሰጡት የቆሙትን ሰዎች እንድታግዛቸው ዘንድ እጸልያለሁ። ጌታ እግዚአብሔር ሆይ አንተ እጆችን ዘርግተ የሰማይ ደጆችን የህይወት መዝገብን ከፍተ እንድትቀበላቸው ዘንድ እለምንሃለሁ። አሁን እናንተ የቆማችሁት እኔ የምለውን ከኔ ጋር እንድትሉ ዘንድ በጌታ ፍቅር ጋብዛችኋለሁ። ጌታ እግዚአብሔር ሆይ ዛሬ ወደና ፈቅደ ወደ መንግስት ስለጠራኝ አመሰግናለሁ። ጌታ እግዚአብሔር ሆይ ጌታ ኢየሱስ ክርስቶስ አምላክ እንደሆነ በልቤ አምኜ ከዚህ ቀን ጀምሮ በአፌ መሰክራለሁ። ከዚህ ሰዓት ጀምሮ ሰይጣንን ዓለምን ስራውን ሁሉ ክጃለሁ። ጌታ እግዚአብሔር ሆይ ስሜን በዘላለም መዝገብ ላይ መዝግብልኝ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ አምናለሁ። አሜን። እንግዲህ ይህን ጸሎት የጸለያችሁት ከዚህ ሰዓት ጀምሮ የእግዚአብሔር ልጅ ሆናችኋል። ሁላችሁም በአካባቢያችሁ ወዳለበት ቤተክርስቲያን ሄዳችሁ ወደ ቅዱሳን ቤተክርስቲያን ሄዳችሁ የእግዚአብሔርን ቃል እንድትካፈሉ ልዩ ልዩ ትምህርትን እንድትማሩ ዘንድ በጌታ ፍቅር አሳስባችኋለሁ። አሁን ከዚህ ሰዓት ጀምሮ የእግዚአብሔር ልጅ ሆናችኋል። የዘላለም ሕይወትም አገኝታችኋል። ከዚህ ቀጥላችሁ ደግሞ
ከዚህ አስቀድማችሁ ጠንቋይ ቤት ሄዳችሁ ለተለያየ ድግምት በማሰራት ሀብት ፍላጋ ፍየል ይሁን በግ ይሁን ያረዳችሁ ዶሮ ያስቀበራችሁ ሳታው ጠንቋይ ቤት ሄዳችሁ ልዩ መስዋዕት ለጠንቋይ ሰጣችሁት ይህን ኪዳን ማፍረስ አቅቷችሁ የምትጨነቁት ዛሬ ግን ማፍረስ የምትፈልጉ ሰዎች ባላችሁ ስፍራ ላይ እጆቻችሁን አንሱና ቁሙ ከኔ ጋር አብረን ይህን ጸሎት እንጸልያለን በእግሮቻችሁ ቁሙ ጌታ እግዚአብሔር ሆይ በአንተ ፊት የቆሙትን እህቶቼን ወንድሞቼን እርዳቸው ከሰይጣን ጋር የገቡትን ኪዳን ለማፍረስ እጆቻቸውን ዘርግቷልና አግዛቸው አሁን እኔ ምለውን አብራችሁ በሉ ከኔ ጋር ጌታ እግዚአብሔር ሆይ አሁን ዳግም ወደ መንግስት ስለጠራኝ አመሰግናለሁ ትላንት የገባሁትን ከሰይጣን ጋር የገባሁትን ኪዳኔን አፈርሳለሁ ጌታ እግዚአብሔር ሆይ በምህረት እንደገና አስበኝ በምህረት ተቀበለኝ ከዚህ ሰዓት ጀምሮ የሰይጣንን ሥራ ሁሉ ክጃለሁ አዲስ ኪዳን ካንተ ጋር ገብቻለሁ ዳግም በዘላለም መዝገብ ላይ ያለውን ኃጢአቴን ደምስስልኝ ልጅ ያርጌ ተቀበለኝ ስለተቀበልከኝ አመሰግናለሁ አሜን እንግዲህ ከዚህ ሰዓት ጀምሮ የሰይጣንን ኪዳን አፍርሳችኋል የእግዚአብሔር ልጅ ሆናችኋል ክብር ለእግዚአብሔር ይሁን በተለይ በሽታ የምትታመሙት የምትጨነቁት ሰዎች በሽታ ያለባችሁ ሰዎች ባላችሁ ስፍራ ላይ ውሃ ወይም ዘይት ከፍ አድርጋችሁ አንሱ ለእናንተም ደግሞ እጸልላችኋለሁ ባላችሁ ስፍራ ላይ አንሱ እጸልላችኋለሁ ምናልባት እየጸለይኩ ሊያስመልሳችሁ ስለሚችል ውሃን ከጠጣችሁ በኋላ ሊያስመልሳችሁ ስለሚችል ፌስታል ወይም መስታጠባ ነገር ፍለፊታችሁ ላይ አድርጉ ውሃችሁን ከፍ አድርጉ ሆዳችሁ ላይ የሚጮይባችሁ ልዩ በሽታ ያለባችሁ ልዩ ችግር ውስጥ ያላችሁ ውሃችሁን ከፍ አድርጉ ለእናንተ እጸልያለሁ አባት ሆይ በአንተ ፊት እጸልያለሁ በእጃቸው ያለው ውሃ የተፈወሰው ነው በእነዚህ ሰዎች ላይ ወጣ ዘንዶ ይመታ በእነዚህ ሰዎች ላይ ወጣ ሟርት ይመታ በኢየሱስ ስም ድግምት ይሰበር በኢየሱስ ተራገፈው አሁን በያዙት ውሃ ላይ ክብር ይቀመጥ በጠጡበት ሰዓት በውስጣቸው በቡና ይገባ በምግብ ይገባ በልዩ መጠጥ ወደ ውስጣቸው ይገባ የጨለማ ሥራ ከውስጣቸው እያስመለሰ በኢየሱስ ስም ይውጣ በምግብ ተሰጣቸው በተለይ ነገር ተሰጣቸው በጠጡበት ሰዓት በስም ስልጣን ከውስጣቸው ተነቅሎ ይውጣ ይህ ጌታ እግዚአብሔር በእጃቸው ያለው ውሃ የተፈወሰው ውሃውን ጠጡ ጸልላችኋለሁ ጠጡ በጌታ በኢየሱስ ስም አዛለሁ በውስጣቸው ያለ የጨለማ አሰራር የዲያብሎስ አሰራር ከውስጣቸው ውጣ በኢየሱስ ስም ውጣ በኢየሱስ ስም ውጣ በኢየሱስ ስም ውጣ ልቀቅ አስመልስና ከውስጣቸው ውጣ ትዳራቸውን ለቀ ውጣ በረከታቸውን ለቀ ውጣ ንብረታቸውን ለቀ ኪደዋል አንፈልግም ብለው ከኢየሱስ ጋር አዲስ ኪዳን ገብቷል የቃልቻ መንፈስ የሟርት መንፈስ የምታስጨንቃቸው ልቀቅ በኢየሱስ ስም አዛለሁ ልቀቃቸው አዛለሁ ይህን ወንድም ልቀቀው እቺን ልቀቃት የጨለማው አሰራር የዲያብሎስ አሰራር ትላንት በጠንቋይ ቤት በቃልቻ ቤት ያንከራተትክ ፍየል ይያልክ ዶሮ ይያልክ ጥቁር ዶሮ ይያልክ የሰው ደም ይያልክ ህይወታቸውን ያበላሸ በኢየሱስ ስም በምግብ ይገባይ በውሃ ይገባይ በመጠጥ ይገባይ ህይወታቸውን ጨብጠ ያስከው አንተ የሟርት መንፈስ የድግምት መንፈስ አዛለሁ ልቀቅ በኢየሱስ ስም ውጣ ከውስጣቸው በኢየሱስ ስም ውጣ በኢየሱስ ስም ፍረስ በኢየሱስ ስም ፍረስ በኢየሱስ ስም ፍረስ በጌታ በኢየሱስ ክርስቶስ እያንዳንዱ ልቀቅና ወደ ኋላ ጣላቸውና ዘመናቸውን ህይወታቸውን ለቀ ወደ ኋላ በኢየሱስ እጅ ላይ ንብረታቸውን ሁሉ ነገራቸውን ልቀቅና ኢተን ያስቀ አንተ ጨለማ እናተን ቆልፈ ያስከው ወንድሜን አባተን ቆልፈ ያስከው አንተ የሟርት መንፈስ የድግምት መንፈስ የቃልቻ መንፈስ የደጋሚ መንፈስ አዛለሁ በኢየሱስ ስም ወደ ኋላ ጣላቸውና ወደ ጥልቅ ወረድ 1 2 3 ሂድ በኢየሱስ ስም በኢየሱስ ስም ውደቅ በትንሣኤ ጉልበት ነፃ ውጡ በመገረፍ ቁስል ነፃ ውጡ የደም ጉልበት ከዚህ ሰዓት ጀምሮ ነፃ ያውጣችሁ በኢየሱስ ስም ነፃ ናችሁ በኢየሱስ ስም ነፃ ናችሁ ራሳችሁን ፈተሹ በደሙ በኢየሱስ ጉልበት ነፃ ወጣችኋል ወገብ የሚያማችሁ ሰዎች ጎንበስ ቀና ብላችሁ ቼክ አድርጉ ሆድ የሚያማችሁ በኢየሱስ ስም ነፃ ናችሁ አይናችሁ የሚያሳካችሁ ነፃ ናችሁ ጭንቅላታችሁን የሚያጸጉራችሁ ላይ የሚያሳካችሁ ነፃ ናችሁ ማጅራቻችሁ ላይ የሚያማችሁ ሰዎች ነፃ ናችሁ እጃችሁ አልፎ የሚደነዝዝ ሰዎች
እንደዚህ ማን ነገር መጨበጥ የማትችሉዎችም በትንሣኤ ጉልበት ከሰዓት ጀምሮ ነፃ ወጥታችኋል። ሌሊት በመኝታ ላይ የምትሰቃዩ ሰዎች ነፃ ወጥታችኋል። እንቅልፍ ያጣችሁ ነፃ ወጥታችኋል። በኢየሱስ ስም ነፃ ወጥታችኋል። አሁን ደግሞ ሁላችን ባለንበት ስፍራ ላይ ምድሪቱ እንጸልያለን። አሁን ዓለም ላይ የሆነ ላለው ነገር እንጸልያለን። እግዚአብሔር ጣልቃ እንዲገባ እንጸልያለን። አንድ 2 ደቂቃ ሁላችን በእግሮቻችን ቆማለን፣ እጆቻችን ዘረጋለን። አቤቱ አንተ ታላቅ አምላክ ነህ፣ ስምን እንጠራለን። ቃልን አስተምራል። በራሳችን በገዘነ ፍቃድ እግዚአብሔር ዓለምን ሁሉ እየገዛ ያለው የሰይጣን ምሽግ አሁን እየፈረሰው ነው። በጌታ በኢየሱስ ስም አሁን እየፈረሰው ነው። ዓለምን ሁሉ እየገዛ ያለ ሰውን ሁሉ እያንበረከከ እየገዛ ያለ የሰውን ፍቃድ ተጠቅመው እግዚአብሔር አምላክ ሆይ በሰው ላይ ግዛቱን እያሰፋለ ግዛቱን ጌታ እግዚአብሔር ሆይ እየጨመረ ያለ የዘንዶው መንፈስ ከሰማይ የወደቀው የሞተው የተሰባበረው የጨለመው ዙፋን አሁን የተመታው ኮሮና በሽታ ብሎ ራሱን ስም ሰይሞ የሚንቀሳቀስ የጨለመው ዙፋን አሁን ይመታ፣ በኢየሱስ ስም ይመታ። ከጥልቅ የሚወጣ ጌታ እግዚአብሔር በሴት ሐውልት ላይ በወንድ ሐውልት አቁሞ የሚሰራ የሚሰግድለት በጌታ በኢየሱስ ክርስቶስ የጨለመ መንፈስ ከጥልቅ ከውቅያኖሶች የወጣ ከጥልቅ ከባህር የወጣ የዘንዶው መንፈስ የአውሬ መንፈስ አሁን ይቃወማል። በኢየሱስ ስም የተመታው፣ በኢየሱስ ስም የተመታው፣ በኢየሱስ ስም የተመታው፣ በኢየሱስ ስም የተመታው በስም ስልጣን ተቃወምኩት። ክፉ መድኃኒት እየሰጠ እየገደለ ያለው በሐኪሞች ሆኖ እየገደለ ያለው በመድኃኒት ሆኖ እየገደለ ያለው በተለይ ነገር ሆኖ በሰው ሆኖ እየገደለ ያለው ያለ ጊዜ ሰውን እያጠፋ ያለ ዛሬ ሰውን ሊገል ትላንትም ሰውን የገደለ የጨለመ መንፈስ አሁን በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ሰው ወደ አንተ መንግስት እንዳይገባ ሰው ወደ አንተ መንግስት አንተን አውቆ ወደ አንተ እንዳይመለስ ልቡን እየገደለ ያለ ነፍሰ ገዳይ ሰውን በራቁትነት እያመላለሰ ያለ ሰውን እርቃኑን እያዞረ ያለ በጌታ በኢየሱስ ክርስቶስ ሰውን እርቃኑን እያመላለሰ ያለ በጌታ በኢየሱስ ክርስቶስ በአምሳሌ የተፈጠረውን ሰው እያወረደ ያለ የጨለማ መንፈስ አሁን የተመታው በኢየሱስ ስም የተመታው በኢየሱስ ስም የተመታው አባቶ ጸልያለሁ። አሁን በሆስፒታል ታሞ ያሉት አሁን ወርቆ ያሉት እንዳይሞቱ ለዛሬ ሊሞቱ ያሉት እንዲሞቱ ዘንድ የተወሰነባቸው ከሞት እንዲያመልጡ ከጥልቅ ውሳኔ የወጣባቸው ከሞት እንዲያመልጡ የወጣ አዋጅ አፈረስኩት። የፈረሰውን ከዓለም አቀፍ የፈረሰውን ከምድር ላይ የፈረሰውን ዛሬ ልታመሙ ያሉት ዛሬ ሊሞቱ ያሉት በሰውን ሁሉ ጌታ እግዚአብሔር ሆይ እንደ ቆሻሻ እያስቀበረ ያለ እንደ ቆሻሻ እየጣለ ያለ የዘንዶው መንፈስ የአውሬ መንፈስ በኢየሱስ ስም የተመታው የ666 መንፈስ የአውሬ መንፈስ ሰውን እየተጠቀመ ያለ በጌታ በኢየሱስ ስም በዓለም አቀፍ እየሰራ ያለ ሰውን እያስፈራራ ያለ ቤተክርስቲያን ያዘጋ ብዙ ንግድ አቅጣጫዎች ቤቶችን ያዘጋ ቤቶችን ሁሉ ያስቆለፈ የዘንዶው መንፈስ በኢየሱስ ስም የተመታው በኢየሱስ ስም ከምድራችን ላይ ይመታ። አባት ሆይ በስም ስልጣን ተቃወምኩት። ያምልጡ ከሰይጣን እጅ ከዘንዶ እጅ ከክፉ ሐኪሞች እጅ ከክፉ ዶክተሮች እጅ ከክፉ ሰው እጅ ከገዳይ እጅ ከ666 አገልጋዮች እጅ በኢየሱስ ስም ያምልጡ። ነፍሰ ገዳይ አሁን ይመታ በኢየሱስ ክርስቶስ በእነሱ መካከል ጣልቃ አንተ ግባ። በኢየሱስ ስም ሰዎችንም እንዳይሞት ጸልያለሁ። የሞት አዋጅ ከህዝብ ላይ ይነሳ። የሞት አዋጅ ይሰበር በኢየሱስ ስም ይሰበር። ጌታው ከዓለም አቀፍ ከምድርቱ ላይ ከኢትዮጵያ ላይ ከአሜሪካ ከእንግላንድ ላይ በኢየሱስ ስም ከምድርቱ ላይ ከዓለም ሁሉ ዙሪያ ስማቸውን ከጠራዋቸው ካልጠራዋቸው ሀገር ላይ በጌታ በኢየሱስ ስም የሞት አዋጅ ለዛሬ የተመደበ የተጠረገው ነው። ከዚህ ሰዓት ጀምሮ የኮሮና ቫይረስ ከምድራችን ላይ በስም ስልጣን ይነሳ። ከጥልቅ ወጣ ጥልቁ በኢየሱስ ክርስቶስ ምንጩ የተዘጋውን በኢየሱስ መንግስቱ የፈረሰውን የተዘጉ ቤተክርስቲያናት ይከፈቱ። የተዘጉ ጌታ እግዚአብሔር ሆይ የህዝብ መኖሪያዎች ይከፈቱ፣ ቢሮዎች ይከፈቱ። በኢየሱስ ክርስቶስ ህዝብ ሁሉ ወደ ስራ ይመለስ። ህዝብ ሁሉ አንተን ወደ ማምለክ ይመለስ። አንተን ፊትን በሚረት እንድትመለስ ጸልያለሁ። ጣልቃ እንድትገባ ዘንድ እለምንሃለሁ። እኛ ፍቃዳችን ሰተን እግዚአብሔር ሰይጣን ተጫወተብን። ህዝብ ፍቃድን ሰጥቶ እግዚአብሔር አምላክ በህዝብ ፍቃድ ተመልሶ ህዝብን እግዚአብሔር ሰይጣን ተጫወተ። አንተ ግን በሚረት ጣልቃ ግባ። አምላክ ሆይ ጣልቃ ግባ። ለህዝብ ድረስ
በኢየሱስ ስም ለሕዝቤ ድረስ፣ ሕዝቤን ታደግ። እግዚአብሔሩ ከሞት አስመልጣቸው። በኢየሱስ ስም የተዘጋ ቤት የሚከፈት አምላክ ሆይ አንተን ለመንኩኝ። በዚህ ቀን አንተ ጣልቃ ግባ። ሕዝቤን በኢየሱስ ክርስቶስ ስም ጣልቃ ገብተህ አድናቸው። በአምሳሌ የተፈጠረው ሕዝቤ ነፃ አውጣቸው። ኢየሱስ አንተ በቀራንዮ ላይ ተሰቅለህ እያለ በጎልጎታ ተሰቅለህ እያለ አላወቁምና ይቅር በላቸው ያልከው ቃል ዳግምም ያን ቃል እንድደግም ዘንድ ጸልያለሁ። ለዓለም አቀፍ ለሕዝቤ እግዚአብሔሩ ላመኑት ላላመኑት፣ አንተን ላወቁ አንተን ላላወቁ ይህን ቃል አንተ ድገምላቸው። ሁሉንም በምሕረት አንተ መልስ፣ ከሞት አድናቸው። ላንተ አደራ ሰጠው። ስለነበረን ጊዜ ሁሉ ክብር ሁሉ ላንተውን፣ ክብሩ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ጌታ እግዚአብሔር አምላክ የተባረከው። እግዚአብሔር የረዳን ኃይል አብረን ጸልየናል። ቀጣይ ጊዜ ደግሞ አብረን እንገናኛለን። ተግታችሁ ጸልዩ። የእግዚአብሔር መንግሥት ቀርባለች። በትጋት ጸልዩ። ጌታ ከእናንተ ጋር ዘመናችሁ ሁሉ የተባረከ ተባረኩ። ሻሎም